አዎ የዮሐንስ ወንጌል ጸሐፊ ራሱ ሐዋርያ ዮሐንስ አይደለም እንዴ? ቆይ ኢየሱስ ክርስቶስ በመጀመሪያ ኢየሱስ ክርስቶስ ቃል መሆኑን ያውቃል እሱ? ጸሐፊ እሱ ነው። ስለዚህ ያውቃል። ኢየሱስ ክርስቶስ ራሱ የእግዚአብሔር ቃል መሆኑን ያውቃል? በራሱ ማለት እኔ ቃል ነኝ ብሎ ተናግሮ ቃል በቃል ያሱ ፋላሲ አይሆንም። ኤግዛክት ወርድ ፋላሲ አይሆንም። ኢየሱስ ክርስቶስ እኔ ቃል ነኝ ብሎ ተናግሮ አልተናገረም። እኔ በቃል በቃል እኔ ቃል ነኝ ብሎ አልተናገረም። እንዲናገርም አልጠብቅም። እናመሰግናለን። ኤግዛክት ወርድ ፋላሲ ነው የሚሆነው። ኤግዛክት ወርድ ፋላሲ አይሆንም ብሎ ከሐዋርያቶች ኢየሱስ ቃል ነው ብሎ ይተናገራል። ራሱ ሐዋርያ ዮሐንስ የዮሐንስ ወንጌል ጸሐፊ ዮሐንስ ራሱ ኢየሱስ ቃል ነው ብሎ ተናግሯል እኮ። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም በእግዚአብሔር ነበር ካለ በኋላ ኢየሱስ ቃል ነው ብሎ ተናግሯል እኮ። እንዴት እንደተናገርኩ እየነገርኩ እኮ ነው። ቁጥር 14 ላይ ቃልም ሥጋ ሆነ ካለ በኋላ ጸጋና እውነትን ተሞልቶ በእኛ አደር ይላል። እኛ ሲል ራሱን እያካትት አይደለም። ኢየሱስ የሚል ቃል እዚያ ላይ አልተናገረም። ማን ነው ታዲያ ሥጋ ሆኖ በእኛ አደረው? አንዳንድ ላይ እየተናገረ ቆይ ዮሐንስ አንዳንድ ላይ ኢየሱስ ቃል ኢንፋክት ኢየሱስ ሥጋ ሆኖ ያደረው ማለት ነው። ኢንፋክት እንደውም ቀጠለ ስታን ቢሆን ሰዓት ላይ እኮ ነው ልመልስልህ እኮ ነው። ቃል ሥጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ ካለ በኋላ አንድ ልጅም በአባቱ ዘንድ ያለውን ክብር አየን ይላል። አሁን ዮሐንስ 3:16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖር እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለም እንዲሁ ወዶአልና ይላል። ክርስቶስ ለራሱ የተናገረው ነው። ዮሐንስ 1:14 እና ዮሐንስ 3:16 ላይ አንድያ ልጁ የሚለው ቃል አፕላይድ ሆኗል። ክርስቶስ ራሱ ነው የተናገረው ነው ያልከው? አንድያ ልጁን ዮሐንስ 3:16 አዎ። እስኪ አውጣና እስኪ አውርዱልን። እሺ ዮሐንስ 3:16 ልቆ ነው አሁን ሐዲስ ባይብል። አሁን እኔ እንኳን ስለ ዮሐንስ አንዳንድ ግራመር እንድንነጋገር ብዬ ነበር። ዮሐንስ አንዳንድ ግራመር እንድንነጋገር ብዬ ነበር። በሱ ዙሪያ ብንነጋገር ጥሩ ነበር። እየከፈትኩት ነው። የዮሐንስ ወንጌል ምዕራፍ 3 ቁጥር 16 አንዴ ጠብቁኝ። ኦኬሽ ካሜራ ላብራ። ኦኬ ጠብቁኝ። እሺ እንደዚህ ይላል ከቁጥር 10 ጀምሮ ዮሐንስ 3:16 ኢየሱስ ነው የተናገረው ብራና አይደል? እኮ ላሳይ እኮ ነው ዮሐንስ ወንጌል ምዕራፍ 3 እኮ ከቁጥር 10 ጀምሮ አንብብልህ። 16 ነው ታዲያ የተባልከው እኮ ከቁጥር 10 ጀምሮ አንብብልህ። ዮሐንስ 3:16 ኢየሱስ ነው የተናገርከው ስላልክ እሱን ለማየት ነው አውጣ ያልኩህ። አውጣው እኮ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዶአል። ተናገሩ ኢየሱስ። አዎ በእርሱ የሚያምን እያለ ኢየሱስ ክርስቶስ ስለራሱ እየተናገረ ነው። የስ ሰርድ ፐርሰን ሬፈረንስ ነው። ማስረጃ ምንድን ነው? ማስረጃ ጥሩ ከቁጥር 10 ጀምሮ ነው አንብበው። ኢየሱስም መልሶ እንዲህ አለው አንተ የእስራኤል መምህር ስትሆን ይህን አታውቅምን? ለኒቆዲሞስ ነው የሚለው። እውነት እልሃለሁ የምናውቀውን እናገራለን፣ ያየነውን መሰክራለን፣ ምስክራችንን አትቀበሉትም። ስለ ምድራዊ ነገር በነገርኳችሁ ጊዜ ካላመናችሁ ስለ ሰማያዊ ነገር በነገራችሁ እንዴት ታምናላችሁ? ከሰማይም ከወረደ በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው። ሙሴም በምድረ በዳ እባብ እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ይገባዋል ካለ በኋላ ቁጥር 15 ላይ ቁጥር 16 በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ በይላል ከላይ ሙሴም በምድረ በዳ እባብ እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ይገባዋል። በእርሱ የሚያምን እያለ የሚጀምር ሌላ ላይ ጨረሰልህ። ቁጥር 15 እኮ ነው እሱ ከላይ ላይ 4 ነጥብ አድርጎ ዘጋለች ጨርሳለች። ከዚያ በኋላ እንደገና ተናጋሪ እኮ አንድ ነው። ንግግሩ እኮ አላለቀም። ኢንፋክት ንግግሩ እስከ ቁጥር 20 ድረስ ይቀጥላል። አለቀ። አቁሟል። ኧረ እኔ ተረጋግቻለሁ። አቁሞልሃል። ኦኬ አሁን የቱ ጋር ነው?
ተናጋሪ ታዲያ ማን ነው? ክርስቶስ ካልሆነ ኢየሱስ ክርስቶስ አምላክ ነው ብሎ ዮሐንስ ኢየሱስ ክርስቶስ አምላክ ነው ብሎ የሚያምን አካል ነው የዚህ መጽሐፍ ባለቤት? አዎ። ለእሱ ማስረጃ ልስጥ? በእሱ ማስረጃ ልስጥ እንደሚያምን አንድ ቆሽ ኢየሱስ ክርስቶስና አትደረብ፣ ተረጋጋ። ለተፈጠረ ነው አይደል ለመጣ። ስለዚህ አዳምጥ። ኢየሱስ ክርስቶስን አምላክ ነው ብሎ የሚያምን አካል ነው ወይንስ ለኢየሱስ ክርስቶስ አምላክ አለው ብሎ የሚያምን አካል ነው? ይህ ሰውዬ አምላክም ነው ብሎ የሚያምነው አምላክም አለው ብሎ የሚያምነው ሁለቱንም ጌታ በጣም ስለዚህ ቆይ ልብ በሉ። የዚህ መጽሐፍ ባለቤት የዮሐንስ ወንጌል ጸሐፊ ለኢየሱስ ክርስቶስ አምላክ አለው ብሎ የሚያምን አካል ነው። ይሄና እኛም መልሰውም ደግሞ አምላክ ነው ብሎ ያምናል። የስ እኛም እናምናለን። ለአምላክ አምላክ አለው ብለህ ታምናለህ? ከስጋው የተነሳ ከስጋ ምናምን ከአጥንት ብዬ አልጠየቅኩህም። ለአምላክ አምላክ ይኖራል አይኖርም እኮ ከስጋው የተነሳ ነው። የመልሶ አካል ነኝ። ከስጋው የተነሳ ነው። በስጋ ከመጣ በኋላ ማስረጃ ልስጥህ። ኤርምያስ 3:32-39 ቆይ በማስረጃ ብናወራ ይሻላል። በማስረጃ ብናወራ ይሻላል። ለአምላክ አምላክ ይኖራል አይኖርም? ከተሰጋው ይኖረዋል። ከስጋው የተነሳ ምክንያቱም ስለ አምላክነት ካወራን አምላክነትና የአገልጋይነት ሪሌሽንሽፕ አለ ካለን ስጋዊን እያጠይቅን ነው። ከተሰጋው ችግር የለውም። አንተ ስለዚህ ስጋው ፍጡር ነው ብለህ ነው የምታምነው ማለት ነው አይደለ? የነሳው ስጋ የራሱ ያደረገው ስጋ ፍጡር ነው። እንኳን በዮሐንስ አንዳንድ ብንነጋገር ጥሩ ነበር። በዮሐንስ ስለዚህ ስጋው ፍጡር ነው አልከኝ። በጣም ጥሩ። ስለዚህ ያንን ፍጡር ስጋ ማን የፈጠረው? አብ ወልድ መንፈስ ቅዱስ አንድ አምላክ። ታው ኢየሱስ ክርስቶስ የራሱን ስጋ ራሱ ፈጥሯል። ፍጡር የተባለን ነገር ሁሉ ፈጥሯል አይደለም? የራሱን ስጋ ፍጡር የተባለ ሁሉ ፈጥሯል። ኢየሱስ ክርስቶስ ብቻውን አይደለም የፈጠረው ማለት ነው። ሌላም ፈጣሪ አለ። አብም ሌላ ፈጣሪ ሰው ሌላ አካል ያገኝ። ቅድም እንዳልነው እኛ ክርስቲያኖች መለኮት አንድ አካል ነው ብለን ማን የፈጠረው? ስለ ሶስት አካል ጠርተህልኛል አይደለ? የስ አንዱ መለኮት የሆኑ ሶስት አካላት የስ አብም ፈጥሯል፣ ወልድም ፈጥሯል፣ መንፈስ ቅዱስ በአንድ አምላክነት ሰላም ነገር ሶስቱ አካሎች አምላክ ናቸው አይደሉም እኮ? ሶስቱ አካላት በአንድ አምላክነት። በጣም ጥሩ። ስለዚህ የክርስቶስን ስጋ የፈጠረው ክርስቶስ ብቻውን አይደለም ማለት ነው። የስ የትኛውን ፍጡር ክርስቶስ ወልድ ከአብና ከመንፈስ ቅዱስ ጋር በአንድ አምላክነት የፈጠረው ተነጥሎ ነው። ክርስቶስ ብቻውን ፈጣሪ ነው ማለት ነው። ስጋዊ ፍጥረት አካል ነው። ተረጋጋ። ኧረ ተረጋግቻለሁ። በጣም ጥሩ። የክርስቶስን ስጋ የፈጠረው ክርስቶስ ብቻ አይደለም፣ ሌሎችም ፈጣሪዎች አሉ ማለት ነው አይደለ? ፈጣሪዎች የሚለውን ቃል ብዙ አንጠቀመው፣ ምክንያቱም የመለኮት አንድነትን ልመልስ አካል ብቻ አይደለም የፈጠረው ማለት ነው። ስለ አካል ነው። በአካል ደረጃ በፐርሰንት ደረጃ በጣም ጥሩ። ስለዚህ አብን ፈጥሯል፣ ወልድን ፈጥሯል፣ መንፈስ ቅዱስን ፈጥሯል ማለት ነው። ግን በአንድ አምላክነት ነው። ሶስት አካል ስለ አካል ስናወራ የመለኮት አንድነትንም ታሳቢ ማድረግ አለብን። ፕሪሰፖዚሽናችን ትክክል መሆን አለበት። ወይ ተረጋጋ። አብ ብቻውን ፈጥሯል ማለት ይችላለሁ? አልችልም። ብቻውን ስትል ከፍጥረትና ከሐሰተኛ ማለክት አንጻር ከሆነ የስ ከልጁና ከመንፈሱ አንጻር ከሆነ ነው። አብ ብቻውን ፈጣሪ ነው ማለት ከምን አንጻር ነው? ከምን አንጻር አብ ብቻውን ፈጣሪ ነው አይደለም? ከምን አንጻር? ምን አይነት አንጻር? ጥሩ ጥያቄ። ከሐሰተኛ ማለክትና ከፍጡራን አንጻር ከሆነ የስ እግዚአብሔር ብቻውን ፈጥሯል ይባላል። ነገር ግን ፈጣሪ ማን ነው? እስኪ ንገረን። ፈጣሪ ኦልቲሜትሊ ስላሴ አብ ወልድ መንፈስ ቅዱስ። በጣም ጥሩ። ፈጣሪ አብ ወልድ መንፈስ ቅዱስ ነው ብሎ ያስተማረ አንድ ነብይ አለ? በትክክል ላሳየህ። ምሳሌ ነብይ ማን ነው? ንገረን። ሰለሞን ነው። ሰለሞን ነው። ምዕራፍና ቁጥር ንገረን። አንድ አቡከር አውጣለህ መጽሐፍ ቅዱስ ላይ። እኔ አውጣዋለሁ፣ ችግር የለም። እኔ አውጣዋለሁ። ትልቅ ላድርግኝ። እኔ አውጣዋለሁ። ከፍቻለሁ መጽሐፍ ቅዱስ። ትልቅ ላድርግኝ። ኦኬ። ከቸርች ፋዘር ማስረጃ የተናገረ ላሳየን ነው እኮ ላሳየህ ነው። መጀመሪያ ፕሉራል ቨርቦቹን ላሳየህና ከዛ በኋላ ወልድ መንፈስ ቅዱስ ፈጣሪ ነው የሚል ቃል አሳየን። ቃል በቃል አይደለም። ቃል በቃል ማን አንጠብቅም እኮ ቃል በቃል አንጠብቅ። እሱ ኤግዛክት ወርድ ፋላሲ ነው የሚሆነው። እኛ ኤግዛክት ወርድ ፋላሲ አንፈጽምም።
አዳምጭ፣ ከአንድ ተረጋጋሽ። ኤግዛክት ወርድ ፋላሲ አንፈጽምማ። አንድ አምላክ ነው ያለው። አንድ መለኮት አንድ አምላክ ነው ያለው። አንድ መለኮት አንድ አምላክሽ። ያን አንድ አምላክ ድንግል ማርያም ጸንሰዋለች አልጸነሰችው? ኦኬ ጥሩ ጥያቄ። አንድ አምላክ ሲባል ከምን አንጻር የሚለው ነገር መታየት አለበት። ቅድም እንዳልኩ ፕሪሰፖዚሽናቸው ወይም ቅድመ ግንዛቤዎቻችን በትክክል መታወቅ አለበት። አሁን አንደኛ ቆሮንቶስ ልመልስ ፕሊስ ልመልስ አስጨርሰኝ። አንደኛ ቆሮንቶስ 8:6 ላይ ጌታችን ኢየሱስ ክርስቶስ አንድ ጌታ ተብሎ ጠርቷል። አንድ ጌታ ማለት እዛ አንድ ጌታ የሚለው ቃል ማርቆስ 12:29 ላይ አንድ ያህዌ የሚለውን ያቆይኩት የመልሱ አካል ስለሆነ ያለው ስንት አምላክ አለው? አንድ አምላክ ያ አንድ አምላክ ተጸንሷል ድንግል ማርያም ማህፀን ውስጥ ወይስ አልተጸነሰም? እኮ እሱ ከምን አንጻር እንደሆነ መልስልህ ነው። ልመልስልህ አይጠይቅም እኮ የመልሱ አካል ስለሆነ አዳምጫለሁ። የታወቀ ጥያቄ ነው። የመልሱ አካል ስለሆነ ነው። ኧረ ተረጋግቻለሁ፣ አልጎደለኝም። የመልሱ አካል ስለሆነ ነው። አላስወራም ነው። አዳምጥ እንጂ ምን ነው የምትጠይቀውን መለስ። ያንን አንድ አምላክ ማርያም በማህፀኗ ውስጥ ጸንሰዋለች ወይንስ አልጸነሰችም? እሱን እኮ ነው ልመልስ። እንደገና የምታቋርጠኝ ከምን አንጻር የሚለው ነገር መታየት አለበት። አንድ አምላክ የሚለው ፍሬዚዮሎጂ ማርያም ለጸነሰችው ለወልድ ድንግል ማርያም ለጸነሰችው ለወልድ አፕላይድ ይሆናል። ኦፍኮርስ አፕላይድ ይሆናል። አንደኛ ቆሮንቶስ 8:6 እና ይሁዳ 4 ላይ እንደምንመለከተው። ስለዚህ አንድ አምላክ ሲባል ከአባቱና ከመንፈስ ቅዱስ ጋር አንዱን መለኮት የሆነው ወልድ ከሆነ የስ አንዱን አምላክ ጸንሳለች ይባላል ከዛ አንጻር። ነገር ግን አንዱን አምላክ ስንል አብንም ወልድንም መንፈስ ቅዱስንም ከሆነ ነው። አንዱን አምላክ ሲባል ያ አንዱ አምላክነት የወልድም ነው የሚባልበት አውድ አለ። ከአብና ከመንፈስ ቅዱስ ጋር አንዱን መለኮት ነው ያ ወልድ የሚባለው ፐርሰን ማለት ነው። ከዛ አንጻር ከሆነ የስ። ነገር ግን አንድ አምላክ ሲባል አብንም መንፈስ ቅዱስንም ወልድንም አብንም ወልድንም መንፈስ ቅዱስም ከሆነ ድንግል ማርያም አብንም አልጸነሰችው መንፈስ ቅዱስ ወልድም ብቻ ነው ያካሉ ጸነሰች። ስለዚህ የጸነሰችው ስንት አምላክ ነው? አንድ አምላክ አለ። ያን አንድ አምላክ ጸንሰዋለች። ያልተጸነሰ ሌላ አምላክ አለ የለም። ላይክ ዊ ሴድ ቢፎር ከምን አንጻር አንድ አምላክ ስትል ኮንሰብስታንሻሊቲውን እያመለከትክ ነው ወይስ ሶስቱን ፐርሰኖች እያመለከትክ ነው? አምላክ ነው አይደለም? አብ አምላክ ነው አይደለም? ነው። በጣም ጥሩ። ይሄን አምላክ ጸንሰዋለች አልጸነሰችውም? አብ የሚባለውን ፐርሰን አልጸነሰችውም። ይሄን አምላክ ጸንሰዋለች አብ የሚባለውን ፐርሰን አልጸነሰችውም። ይሄን አምላክ አብ አምላክ ነው ብሎናል። አብን ይሄን አምላክ ጸንሰዋለች አልጸነሰችውም? አብ የሚባለውን ፐርሰን አልጸነሰችውም። ድምጽ ይሰማል? ይሄን አምላክ ጸንሰዋለች አልጸነሰችውም? አብ የሚባለውን ፐርሰን አልጸነሰችውም። ደጋግሜ የመለስኩት እኮ አክቹዋሊ አሁን በዮሐንስ 1:1 እንናገር ብዬ ነበር። ዮሐንስ 1:1 ላይ ቃል ንግግር ነው ስላልክ በሱ ዙሪያ ብንነጋገር ብዬ ነበረ። ካልተነገርኩ ስለዚህ ያልተጸነሰ ሌላ አምላክ አለ ማለት ነው አይደል? ጌታ ሰው ያልተጸነሰ ሌላ ፐርሰን አለ ነው፣ ሌላ አካል አለ። የስ በስጋ ያልመጣ ሌላ አካል አለ። የስ ምክንያቱም እኛ በተውሂድ አናምንም። እሺ አብ በአካል አምላክ ነው። በአካል ብሎ የአብ አካል አምላክ ነው። አካል ሲባል እኛ ስለ ሰውነት ወይም ስለ ቦዲ አይደለም እያወራን ያለነው፣ ስለ ማንነት ብልመልስልህ፣ ስለ ማንነት ወይም ደግሞ ስለ ሃይፖስታሲስ ነው እያወራን ያለነው። አካል እኛ ግን የእኛን የአካል ትርጓሜ ገብቶሃል? በጣም ቆይ አንዴ። በአካል አልጸነሰችም። አካል ስንል ምን ማለታችን ነው? አካል ስንል ምን ማለታችን ነው? አካል ስንል ምን ማለታችን ነው? አትቀይር። ቆይ አንዴ። በአካል አልተጸነሰም ብለን ነበር። በጣም ጥሩ። በአካል አልተጸነሰም። ይህ ያልተጸነሰው ፐርሰን አልተጸነሰም። ስለዚህ እሱ ፈጣሪ ነው ፍጡር? አብ የሚባለው ፐርሰን ኦብቪየስሊ ኢተርናል ፐርሰን ነው፣ መለኮታዊ ፐርሰን ነው። ስለዚህ አምላክ ነው። የስ መለኮታዊ ፐርሰን ነው፣ አምላክ ነው። የስ ግን የተለየ አምላክ እኮ በስጋ ያልመጣ አምላክ አለ። የስ በስጋ ያልመጣ ፐርሰን አለ። የስ እሺ፣ አካሎቻቸውም አምላክ አይደሉም? የአብም የወልድም የመንፈስ ቅዱስም ላይክ ዊ ሴድ ቢፎር አሁን
አካሎች ስትል እኛ አካል ስንል ምን ማለታችን እንደሆነ ይገባሃል መሰለኝ። የአካልን ትርጉም ላብራራ። አካል ስንል እኛ ስለ ሰውነት አይደለም እያወራን ያለ ነው፣ ወይ ደግሞ ስለ ቦዲ አይደለም እያወራን ያለ ነው። እኛ አካል ስንል እያወራን ያለ ነው ስለ ማንነት ነው፣ ስለ ሃይፖስታሲስ ነው። ኦኬ የአብ አካል ኦብቪየስሊ አብ መንፈስ ነው፣ ቁስ አይደለም። ስለዚህ አብ ፐርሰን ነው። ምን አይነት ፐርሰን? ዲቫይን ፐርሰን ነው። ያ ዲቫይን ፐርሰን አልተሰገበም፣ በስጋ አልመጣም፣ ግን መለኮታዊ አካል ነው፣ ወይም ደግሞ አምላክ የሆነ አካል ነው። አምላካዊ አካል ነው ወይም ዲቫይን ፐርሰን ነው። ከልጁ ጋር አንዱ መለኮት የሆነው ፐርሰን ነው ማለት ነው እንጂ እያወራን ያለ ነው ስለ ሰውነት አይደለም። አካል ስንል ስለ ማንነት ነው እያወራን ያለ ነው። ስለዚህ ኢየሱስ ክርስቶስ አካሉ ፍጡር ነው አይደለ? አካሉ ስትል ፐርሰኑ ከሆነ ፐርሰኑ ፍጡር አይደለም፣ የመጣበት ስጋ ነው ፍጡር እኮ። ስለዚህ የመጣበት ስጋ ፍጡር ነው። ከመለኮቱ ጋር የተዋሃደው ስጋ ፍጡር ነው፣ መለኮቱ ግን ፍጡር አይደለም። ስለዚህ አብ አካል አለ የለውም? አብ ሰውነት የለውም። አብ ፐርሰን ነው። እሺ ጥሩ። ስለ መለኮት አይደለም የጠየቁት። እሺ ፐርሰን ያልከው ፈጣሪ አምላክ ነው አይደለም? የአብ ፐርሰን ዲቫይን ፐርሰን ነው፣ መለኮት ፐርሰን ነው። መለኮት ካልከው ውጭ ብለህ በመለኮት አይደለም በአካል ነው ሶስት ብለኸኛል አይደለ? በባህሪ አንድ ነው፣ በአካል ሶስት ነው። አገን መለኮት የሚለው ታይትል አትቀይር። በአካል ሶስት ናቸው። ፕሮሶፖሉማ ሶስት ነው። ሶስት ፕሮሶፖል አንዱ ሲያ yes በአካል ክትል ጊዜ መለኮት ከሚለው ሐሳብ ነጥለህ ነው። በመለኮት አንድ በአካል ሶስት ብለህናል አይደለ? ኖ እንደሱ በመለኮት የሚለው ታይትል በደንብ ላስረዳ። መለኮት የሚለው ስያሜ ልመልስልህ። በአካል ሶስት አላልክም እንዴ? ላስረዳህ ልመልስልህ። መለኮት የሚለው ታይትል ለአካልም ሊቀጸል ይችላል፣ ለባህሪ ሊቀጸል ይችላል። ስለዚህ በባህሪ ነው አንድ ያልኩ፣ በባህሪ አንድ፣ በአካል ሶስት። ባህሪው አንድ ነው፣ አካሉ ግን ሶስት ነው። መለኮት የሚለው ቃል ተርሚኖሎጂ መደም ላብራራ። መለኮት የሚለው ታይትል ቀላል ምሳሌ በእኛ መውሰድ እንችላለን እኮ። መለኮት የሚለው ዲስክሪፕሽን ወይም ደግሞ አጀክቲቭ ለአካል ሊቀጸል ይችላል፣ ለባህሪ ሊቀጸል ይችላል። መለኮታዊ አካል ልል እችላለሁ፣ ዲቫይን ፐርሰን አዘሳኝ ታይሆን መለኮታዊ ባህሪ ልል እችላለሁ። መለኮታዊ ባህሪ ይችላለሁ ዲቫይን ኔቸር። ስለዚህ መለኮታዊ አካል ላለ አዘሳኝ ታይም ደግሞ መለኮታዊ ባህሪ አንድነቱ የባህሪ ኔትወርክ ይዞታል። ተረጋጋ። ሙሱ አትሰማም። ከይቅርታ ጋር ቪዲዮ አጥፋ እስኪ አንዴ ሳሚ። ለዛ እስቲ ኔትወርክ ያዘው ወይ ቪዲዮ ማጥፋት ወይ እሱ ራሱ ቪዲዮ አጥፋ። ቪዲዮ ኔትወርኩን ይዞ ነው መሰለኝ። አይ ቲንክ ይችላል ማጥፋት ቪዲዮ ማ። እሺ ሰማቻው። አሁን ትሰማለህ። ኮፒ ሊንክ አድርጎ ከሰላላችሁ በደንብ እንዲል ቅድም እንዳልኳችሁ መለኮት የሚለው ቃል ዲስክሪፕቲቭ ነው። ለአካልም ሊቀጸል ይችላል፣ ለባህሪም ሊቀጸል ይችላል። ግን እሱን እኮ አልተቃወመህም። ያልተቃወመህ ነው እያብራራህ ተቃውሞኛል አላልኩም። ግልጽ ነው እያብራራህ ያልተቃወመህ ነው። አሁን እሱ እየጠየቀህ ያለው ቀላል ምሳሌ አንዴ እሱን አልተቃወመህም። አሁን ልዩነት ኤሰንስ የሚባለው ነገር ምንነት የሚባለውን ነገር በምን አይነት መገለጫ ነው የሚገለጠው የሚለው ጋር ነው እየተከራከራችሁ። አሁን ለምሳሌ ባህሪ የሚባለው አንድነት አንዴ አዳምጥ። ትናንትና እንዴት እያደረጋችሁኝ እንደነበረ እኮ ታውቃለህ ሳሚ ፕሊዝ። አሁን በጣም የታገስ ነው። ትናንት ሚውት እያደረግ ከ20 ጊዜ በላይ ሚውት እያደረጋችሁ ነው ያወራችሁ። አንዴ ሚውት አድርግና ግን አንድም እስካሁን ሚውት ያደረገህ ራሱ የለም። በነገራችን ላይ በጣም በሚገርም ሁኔታ እና እያዳመጥክ ከሆነ ምንነት ባህሪ አንተ አሁን እያወራን አሁንም እያወራን አንዴ ሚውት አድርግ። ኦኬ ምንነት የሚባለውን ነገር አሁን ምንድን ነው ይሄ ምንነት የሚባለው ነገር ምን አይነት ነው የሚለውን አይደለም እየጠየቀህ ያለው። ያ ምንነት ለምሳሌ ሁሱ ሰው ነው፣ ፐርሰን ነው አይደል? ሁሱ ፐርሰን ነው። የፐርሰኑ መገለጫ ምንድን ነው? ባህሪው ነው አይደል? ይሄን እንተማመናለን ሳሚ። ሁሱስ ዋን ፐርሰን ነው፣ እኔ ያልሆነ ከኔ የተለየ ፐርሰን ነው። ሁሱ አንድ ፐርሰን፣ ስሚዞ አንድ ፐርሰን፣ ሳሚ አንድ ፐርሰን። ነገር ግን በምንነት በባህሪ አንድ ይሆንን
እናንተ አምላክ አንድ ነው ስትሉ በባህሪ አንድ የሆኑ በፐርሰን ግን ሶስት የሆኑ አይደል? 3 ፐርሰን 1 ኤሰንስ። መንፈስ ቅዱስ ምንድን እኔ ላሳይህ አንዴ ማን ነው የያዘብኝ ነው። እኔ ስለከፈትኩ ምን ችግር አለ? ዮሐንስ ወንጌል ምዕራፍ 3 ይታያል። ያው ከፍቼዋለሁ። ዮሐንስ ምን ችግር የለውም። እስቲ ከቁጥር 10 ጀምር አንብብልን። እዚህ ጋር እንደዚህ ይላል። ከፍቼዋለሁ፣ እያየኸው ነው። እስቲ ከቁጥር 10 ጀምር። እስራኤል መምህር ነሳል ማን ቁጥር 10 ሙሉን እስቲ ቁጥር 10 ምን ይላል? ቁጥር 10 ይታያል አይደል? ማነብልህ ነው። እንደዚህ ይላል። ኢየሱስም እንዲህ ሲል መለሰለት ይላል። ኢየሱስ እንዲህ ሲል መለሰለት የሚለው ማን ሳሚ አንዴ ማን ኢየሱስ እንዲህ ሲል መለሰለት አለ። ኢየሱስ እንዲህ ሲል መለሰ። አንዴ እየሰማኸኝ ሳሚ እኮ ተናጋሪ ኢየሱስ ነው። አዎ እንደዛ የሚለው ማን ነው ያልከው ያለው? አንዴ ሳሚ አውቀህ እንደሆነ አላውቅም። ኒቆዲሞስም ይሄንን እንዴት ሊሆን ይችላል ሲል ጠየቀ አለ። አንዴ እሺ እያዳመጥክኝ። ኒቆዲሞስም ይሄ እንዴት ሊሆን ይችላል ሲል ጠየቀ አለ። ማን ነው ይጠየቀ ብሎ እየዘገበልን ያለው? ኢየሱስ ነው። እንዲህ ብሎ ጠየቀ አይደለም አይደል? ጠየቀ ብሎ የሆነው ነገር የዘገበልን ጠየቀ እያለ ነው። ኢየሱስ ጠየቀኝ አይደለም እያለ ያለ እየተናገረ አዎ። በቀይ ሁላችሁም ልብ አድርጉ። በቀይ ጽሑፍ የሚገኘው ኢየሱስ ተናገረበት የሚባለው 16 ከተመለከታችሁት በጥቁር የሚናገኘው ኢየሱስ ያልተናገረው ፓርት ላይ ነው። 10 ላይም ስትመለከቱት እንደዚህ ይላል። ኢየሱስም እንዲህ ሲል መለሰለት አለ። እንዲህ እያለ ያለው ጸሐፊው ነው። ግን አሁን ቀጥሎ በቀይ ጽሑፍ ትመለከቱታላችሁ። እንደዚህ ይላል። ኢየሱስ ብሎ መለሰለት። አንተ የእስራኤል መምህር ሆነ ሳለ አንዴ እያዳመጥከኝ ምን አልከኝ? መላሹ ማን ነው? እንዲህም ብሎ መለሰለት ይላል። መላሹ ማን ነው? ለሰውማ ኢየሱስ ነው። እሺ እስቀጥለው ኢየሱስም እንዲህ ሲል መለሰለት እያለ ያለው ደግሞ ኢየሱስ ነው። ቀጥሎ እንደዚህ ይላል። አንተ የእስራኤል መምህር ሆነ ሳለ እነዚህ ነገራቶችን አታውቅምን? እውነት እልሃለሁ የምናውቀውን እናገራለን፣ እያየነውን እንመሰክራለን። እናንተ ግን ምስክርነታችን አትቀበሉ። ስለዚህ ምድራዊ ነገርን እነግራችኋለሁ። ያላመናችሁ አሁንም ኢየሱስ ነው የሚናገረው። ስለ ሰማያት ነገር ብነግራችሁ እንዴት ታምናላችሁ? ስማ ቀጥል 13 ላይ ከሰማያት ከወረደው ከሰው ልጅ በቀር ወደ ሰማይ የወጣ ማንም የለም። ሙሴ በምድረ በዳ እባብን እንደሰቀለ የሰው ልጅም እንዲሁ ሊሰቀል ይገባል። ይህንም በእርሱ በሚያምኑ ሁሉ የዘላለም ሕይወት እንዲኖረው ነው ብሎ 4 ነጥብ ዘጋ። አሁን በቀይ ጽሑፍ ያለው አልቋል። አሁን የሚናገረው ባውዱ ተናጋሪው ማን ነው? ባውዱ ተናጋሪው ልቀጥልልህ ነው። አሁን ደግሞ እንደዚህ ይላል ከ16 ቀጥሎ ማለት ነው። ራሳችሁ ያስቀመጣችሁት እኮ ነው። ኢየሱስ የተናገረው በቀይ ጽሑፍ ነው ተብሎ ይሄው መጽሐፍ ራሱ ያስቀመጠው። ስለ ከለሩ አሁን ስለ ፕሪንቲንጉ ከለር ሳይሆን እየጠየቅኩ ባውዱ ተናጋሪው ማን ነው? ስለ ከለሩ ራሱ የሚቀመጠው በቀይ ጽሑፍ የሚቀመጠው ኢየሱስ የተናገረው ባውዱ ተናጋሪው ማን ነው? ስሚዞ ባውዱ ተናጋሪው ማን ነው? ጸሐፊው እየተናገረ ነው። ኢየሱስ እንደዚህ እንዳለ ኢየሱስ እንዲህ ሲመለሰለት ብሎ እየዘገበ ቁጥር 13 ላይ ተናጋሪው አንዴ ቁጥር 13 ላይ ተናጋሪው ልቀጥልልህ። እሺ አንዴ ልቀጥልልህ 16 መልስልኝ ነው ተናጋሪው ማን ነው? ቁጥር 13 እሺ ልመልስልህ። አንዴ መልስልኝ። እያወራህ ነው አሁንም እያወራህ መልስልኝ ልመልስልህ። ቁጥር 13 ላይ ተናጋሪው ዝም በል እሺ እኮ መልስልኝ። እሺ ልመልስልህ ነው። እየተናገረ ያለው ጸሐፊው ነው። እየተናገረ ያለው ጸሐፊው በሰማይ ኮረደ ወደ ሰማይ የወጣ ማንም የለም እርሱም የሰማይ የሚኖረው የሰው ልጅ ያለው ማን ነው? ቁጥር 13 ላይ ተናጋሪው ማን ነው? ኢየሱስ ነው።
በዛ በአውዱ የተናገረ እየቀጠለ ያለው ማን ነው ታዲያ? ቁጥር 15 ተናገረ። በአውዱ ላይ የምታስጠጋው ነገር አይደለም። ቁጥር 15 የተናገረ ማን ነው? በእርሱ የሚያምን ሁሉ ቁጥር 15 የተናገረው ማን ነው? አንዴ ዝም በል። አንዴ ዝም በል። አንዴ ዝም በል። ገብቶሃል ማለት ነው። ቁጥር 15 ዝም በል። ነገርኩህ እኮ አሁን ነገርኩህ ድጋሚ። ቁጥር አሁን ቅድም የጠየቅኩህ ቁጥር 13 ነው። አሁን ቁጥር 15 ነው የጠየቅኩህ። ቁጥር 15 ተናገሪው ማን ነው? ቁጥር 10 እየነገርኩህ ነው። ከ10 ጀምሮ እስከ 15 ድረስ ኢየሱስ የተናገረው ነው እያልኩህ ነው። ስለዚህ 16 የክርስቶስ አንዴ ዝም በል። 16 የክርስቶስ ንግግር አይደለም። ግን ሳሚ 16 የክርስቶስ ንግግር አይደለም። አንዴ ዝም በል። ምንድን ነው ያሰባል እኮ ልነግርህ ነው። እስቲ እሺ በል። ዝም በል። ዝም ትላለህ። ጭቅጭቅ አደረኩህ። ምን ዋጋ የለውም። አንድ እያዳመከኝ። አሁን ሲምፕል ነገር እኮ ነው። በቀይ የተጻፈው እስከ 10 ጀምሮ እስከ 15 ድረስ ኢየሱስ ተናገረው ነው። አንዴ ዝም በል። አዎ ኢየሱስ ከ10 ጀምሮ እስከ 15 ኧረ በለው አንተ እንዴ! እኔ እንደናንተ ቤት ሚዩት ማድረግ አለብኝ? ትናንትና እንዳረጋችሁ ኢላሂ ሰሊም ከ10 ጀምሮ እስከ 15 ድረስ የተናገረው ኢየሱስ ነው እያልኩኝ 15 የተናገረው ማን ነው? እሱን ስመለስለት 14 የተናገረው 13 እንደዚህ ጀነራሊ ከ10 ጀምሮ እስከ 15 ኢየሱስ ነው የተናገረው ብዬ እኮ ተናገርኩ፣ ጨረስኩኝ። ዴም ከዛ ቀጠልና እንደዚህ ይላል። ኢየሱስም በእርሱ የሚያምን አለ። በእርሱ ያመንን ብሎ ጸሐፊ እየገለጸ ነው። አሁንም በጥቁር ሲጀመር ይሄን ኮንሰፕት አታውቀውም ነው ማለት በቀይ የተጻፉት የኢየሱስ ንግግሮች ናቸው። የትኛውም የአዲስ ኪዳን መጽሐፍቶችን ብትመለከቱ በቀይ ጽሑፎች ላይ የምታገኛቸው ኢየሱስ የተናገረበት ነው። በጥቁር የምናገኘው ደግሞ ጸሐፊው የሚናገረው ነው። ከዛ ቀጠልና በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስከሚሰጥ ድረስ ዓለምን እንዲወዷልና። አሁንም ቀጠለ። እግዚአብሔር ልጁን ወደ ዓለም በላከው ወደ ዓለም ለመፍረድ ሳይሆን ዓለምን በእርሱ ለማዳን ነው። በእርሱ የሚያምን ሁሉ አይፈረድበትም። በእርሱ የሚያምን ግን በአንዱ በእግዚአብሔር ልጅ ስላመነ በአሁን ተፈርዶበታል ይላል። አሁንም ይቀጥልና ፍርዱ ይህ ነው፣ ብርሃን ወደ ዓለም መጣ፣ ሰዎች ግን ስራቸውን ክፉ ስለነበረ ከብርሃን ይልቅ ጨለማን ወደዱ። ክፉን የሚያደርግ ሁሉ ብርሃን ይጠላል፣ አድርጎም እንዳይገለጥበት ወደ ብርሃን አይመጣም። እውነት የሚመለስ ግን ስራውን ከእግዚአብሔር የተሰራ ሲሆን በግልጽ ይታያል ዘንድ ወደ ብርሃን ይመጣል እያለ የሚናገረው አሁንም ጸሐፊው ከላይ ጀምረ ስትመለከተው ማለት ነው። ኒቆዲሞስ ይህንን እንዴት ሊሆን ይችላል ሲል ጠየቀ እያለ እየነገረን ያለው ኢየሱስ ሳይሆን ጸሐፊው። ኢየሱስም እንዲህ ሲል መለሰለት እያለ አንድ ያልጨረስኩም እያወራሁ ከሆነ አልጨረስኩም ማለት ነው አይደል? ኒቆዲሞስም ይሄ እንዴት ሊሆን ይችላል ሲል ጠየቀ አለ። ኢየሱስም እንዲህ ሲል መለሰለት እያለ ያለን አሁንም ጸሐፊው ነው። ከዛ ኢየሱስ ምን ብሎ እንደመለሰለት እስከ 15 ድረስ ያስቀምጥልንና ከ16 በኋላ ግን ኢየሱስ የተናገረው እንዳልሆነ በግልጽ እናገኛለን ማለት ነው። በየትኛውም ሕግ ብትመለከተው በቀይ ጽሑፎች የምናገኛቸው ኢየሱስ የተናገረበት ሲሆን በጥቁር የምናገኘው ግን ኢየሱስ ያልተናገረበት ነው። አይ አይደለም ከተባልክ ለምንድን ነው በቀይ የተጻፈው ለኢየሱስ የተደረገው በጥቁር የተደረገው ለምንድን ነው የሚለውን አንተ ትነግረኛለህ ማለት። ጨረስ? ቀጥል። አውራ። ኦኬ። በመጀመሪያ ቅድም ላይ እንዳልኩህ ከአውዱ አሳየኝ ነበር ያልኩህ። ከአውዱ ልታሳየኝ አልቻልክም። ከአውዱ ማሳየት እንግዲህ እሱን ተመልካች የሚመለከተው ነገር ይሆናል። ስለዚህ ቅድም እንዳልኩ ከአውዱ ተናጋሪው ክርስቶስ ነው። ከላይ ጀምሮ ሲናገር የነበረው ክርስቶስ ነው። ከአውዱ ተናጋሪው ክርስቶስ መሆኑን የሚያሳይ ወይንም ክርስቶስ አለመሆኑን የሚያሳይ ማስረጃ ልታቀርብልኝ አልቻልክም ማለት ነው። ነንዘሌስ አሁን እኔ በቀይ የተሰመረበትን አሳይሃለሁ። አሁን በቀኝ የተሰመረበትን ትንሽ ኮኔክሽን ይዞኝ ነው። በቀኝ የተሰመረበትን ይሄ የራሱ ቃል በቀኝ የተሰመረበትን አሳይሃለሁ። ግን አሁን ትንሽ ኮኔክሽን ስለያዘኝ ነው። አሁን ትንሽ ከቆየ በኋላ ከፍላችኋል። ግን ነንዘሌስ ዮሐንስ 1 ላይ የነበረው ውይይት ነበረ። መጀመሪያ ዮሐንስ 1 ላይ ያነሳነው ነጥብ ነበር እንድንወያይ የነበረ። ምክንያቱም ዮሐንስ 1:14 ላይ ዓለም ሥጋ ሆነ ጸጋነቱን ተሞልቶ በእኛ ማደር ካለ በኋላ አንድ ልጅን በአባቱ ዘንድ ቃል አንድ ልጅ ነው። አውዱ ላይ አላሳየኸኝም አልከኝ። እኔ ግን አውዱ ላይ እያሳየሁ ነው። ከ9 ጀምረህ ስትመለከት ሌላ ቦታ ገባ። አውዱ ላይ አላሳየኸኝም አልከኝ። እኔ ደግሞ አውዱ ላይ እያሳየሁ ነው። አንተ ነህ ሌላ ቦታ ነበር የገባኸው። አልገባሁም። እኔ እስካሁን ዮሐንስ ወንጌል ምዕራፍ 3 ላይ ነኝ። እስካሁን ዮሐንስ ወንጌል ምዕራፍ 3 ላይ ነኝ። ይኸው ላሳይሽ። ኮኔክሽን ትልቅ ላይ አድርጉኝ። ይኸው
በቀይ የተሰመረበት የክርስቶስ ለመሆኑ ላሳየህ። ትልቅ ላድርግ። አንደኛ እስካሁን እያልክ የነበረው ኢየሱስ አልተናገረውም ማለት አውዱ ላይ አላሳየኝም ስትል የነበረው 9 ላይ እያሳየሁ ነበረ አይደለ? ካንዴ ይኸው 9 ላይ 10 ላይ ማን ነው እየተናገረ? ቁጥር 16 በቀይ ነው የተሰመረው። ይኸው እሺ፣ ሚውት አድርግ። እስሚዞ ሚውት አድርግ አንዴ፣ የኔ ተራ ስለሆነ ሚውት አድርግ። ጥሩ ነው። ይኸው ሙሉ ንግግሩ ቀይ ነው የተሰመረው። ከየት ነው ያመጣው? ይኸው ክፈተው መጽሐፉን እኮ ስክሪንሾት ነው። መጽሐፉን ክፈት። እሺ፣ በአፕሊኬሽኑ ላሳይ። አፕሊኬሽኑን ላሳይ። እሺ፣ ክፈተው። እሺ፣ እንዴ ምን ነው ስክሪንሾቱ? የመጽሐፉ አካል አይደለም እንዴ? ቆይ ስክሪንሾቱ የመጽሐፉ አካል አይደለም እንዴ? መጽሐፉ ቢመጣ ፕሮቴስታንት ነህ? አንዴ መጽሐፉን ቢመጣ ከስክሪንሾቱ የተለየ ነው የሚሆነው። አሁን ተራ ነገሮችን እናቁምና ወደ ዋናው ይህ ብንገባ ይሻለናል። ስለዚህ በቀይ የተሰመረው በቀይ የተሰመረው ኤንአይቪ ይኸው መጽሐፉን አውጣና ሳየው። መመዝቆይ እሺ ላሳየህ፣ መጽሐፉን ችግር የለም። ይኸው ላሳየህ፣ እንግዲህ ላሳየህ። ኦንላይን እንደውም ገብቼ ይኸው ኦንላይን ሊንኩን ኦንላይን ይኸው ራሱ መጽሐፍ ነው። ላሳየህ እዚሁ ይሄ አፕሊኬሽን ላይ አዲሱ መደበኛ ትርጉም ላይ ክፈት። አዲሱ መደበኛ ትርጉም ላይ ይሄ ለምንድን ነው የድሮ መደበኛ ማትቀበለው? ፕሮቴስታንት ነህ? እኔ የድሮ መደበኛ ትርጉም ሳይሆን ኤንአይቪ ነው። የድሮ መደበኛውን ፕሮቴስታንት ይቀበላል። ቆይ ነው ስሚዞ፣ የድሮ መደበኛውን ፕሮቴስታንት ይቀበላል። ፕሊስ የሆነ በጣም ሚስፕሬዘንት አለ። የድሮ መደበኛውን ፕሮቴስታንት ይቀበላል። ፕሮቴስታንት የድሮ መደበኛውንም ይቀበላል እኮ ናሃር ይቀበላል። ፕሮቴስታንት ናሃር ይቀበላል። አሁን ቆይ ከውይይቱ ከርዕሱ ጋር ምን ያገናኘዋል እኮ እየጠየቅኩ ነው። ፕሮቴስታንት ከሆንክ አንተ ላይ ነው ማስረጃ እያቀረብኩብህ ያለሁት። አሁን ከውይይቱ ጋር ምን ያገናኘዋል እኮ? የሚያገናኘው ልነግርህ ነው። ነህ አይደለህም? እስቲ ንገረኝ፣ እንዴት ነው የሚገናኘው? እሺ ልስማ። እሺ ነህ አይደለህም? መጀመሪያ ንገረኝ። አሁን ያው ከርዕሱ ውጭ የሆነ ነገር አንተን አትበል። ምክንያቱም የድሮ መደበኛ ትርጉም ኦርቶዶክሳውያኑም ካቶሊካውያኑም ፕሮቴስታንቱም ይቀበላል። ሶስቱም አበይት ክርስቲያናት ይቀበላል። ስለዚህ ምንም የማይገናኙ ነገሮችን እንትን አትበል። አሁን በደምብ ሰማል፣ ግልጽ ላድርግ። አዲሱ መደበኛ ትርጉም ኦርቶዶክሳውያን ወንድሞቻችን አይቀበሉትም። ፕሮቴስታንት የሚቀበለው ካቶሊኮችን አስፋይኖሎች አንዳንዶቹ ይቀበሉታል፣ የማይቀበሉት ፕሮቴስታንት ነው ማለት ነው። የድሮ የ54ቱን ካቶሊክም ኦርቶዶክስን ፕሮቴስታንቱ የሚቀበለው። ስለዚህ አሁን እኛ ካነሳነው ነጥብ ጋር ምን የሚያገናኘው ነገር አለ? ስለዚህ ወደ ዋና ወደ ቴዎሎጂ ምንድነው የሚያገናኘው የሚለውን ልንገርህ። አንደኛ አዲሱ መደበኛ ትርጉም ወረቀቱ ላይ ከፍተህ ብታየው በቀይ አድርጎ ያስቀመጠው ኢየሱስን ንግግር ይሄንን ነው። ከዛም ባለፈ ደግሞ እየዘገበልን ያለው ስትመለከተው ከ9 ጀምሮ እየተናገረ ያለው ስለ ኒቆዲሞስ እየተናገረ የነበረው ማን? ክርስቶስ ንግግር ነው። አውዱ የትኛው ሙሉ ኢየሱስ ያለ እያለን ያለው ማን ነው? ሙሉ ኢየሱስ ነው ራሱ። ኢየሱስ ስለዚህ ያለ እያለ አሁን እሺ፣ አሁን ይሄን የሚያከራክር ነገር አይደለም። ባይዘ እሱ መጽሐፍ ነው 10 ላይ ያነሳው ያለው ሙግት አንደኛውም እየሰማኝ አይደለም። ምንድነው እያልኩ ያለሁት? 10 ላይ እያልኩ ነው። ልብ ብለህ እያዳመጥክ ከሆነ ምንድነው ኢየሱስ እንዲህ ብሎ አለ እያለ ያለው ኢየሱስ ራሱ አይደለም። ጸሐፊው ነው እየዘገበልን። ከዛ በኋላ ኢየሱስ ምን እንዳለ ደግሞ ይተርክልናል። ከዛ እየተረከልን ይመጣና የማንን ንግግር የኢየሱስን ንግግር ሲዘግብልን አለ እያለ ያለው የማንን ንግግር ይዘገበው? ኦኬ እየመለሱ ያለው ንግግር የማን ንግግር ነው ታዲያ? የትኛው ቁጥር 16 ላይ ታዲያ የማን ንግግር ነው ያለው? የተዘገበው የማን ንግግር ነው? ቁጥር 16 ላይ ዘጋቢው ነው። በኢየሱስ በማመን አንድያ ልጁን እግዚአብሔር ልኮልናል፣ ስለ ኢየሱስ ልኮልናል ብሎ እየዘጋ ነገር ግን ወደ አንተም ድርቅ ብላል። ወደ መጀመሪያው ፖይንት እንመለስና ፐርሰን የሚለውን አብራራ። አይ ከአውዱ ማስረጃ ልታመጣልኝ ስላላመጣህልኝ ኦኬ፣ እሱን ከአሁን ጀምሮ እያሳየሁ እኮ ነው። 9 ጀምሮ ስለ ኒቆዲሞስ ስለ ኢየሱስ እየተናገረ ነው እኮ። ሚታርግ እሺ፣ ልመልስ
እሺ እኮ ሚዩት አድርግሽ ልመልስልህ አይሻልም? ሚዩት አድርግ እኮ ቀጥል ሚዩት አድርግ ፕሊዝ። አሁን እኔ እኮ አይ ነው ሚዩት አድርግ፣ ድምጽ እየገባ ስለሆነ ነው። የመጀመሪያው ድምጽ የለም እንዴ? ጭራሽ በቤቴ መጣ ሚዩት ልታደርገኝ ነው እንዴ? አሁንም ጣልቃ እየገባኝ ነው። ጣልቃ እየገባኝ ነው። ጭቃ እናስመስለው ወይ በስነ ስርዓት ማውራት ነው የምፈልገው። አውራ ፕሊዝ። አሁን እኔ ተራ ነው አይደለ? ኦኬ ሚዩት አድርግሽ። ቴንክ ዩ። መጀመሪያ ላይ ከሁሱም ጋር ስንነጋገር ምንድን ነበር የተባባልነው? ዮሐንስ 1:1 ላይ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ይላል። ከዛ በኋላ ቃልም ሥጋ ሆነ ካለ በኋላ ጸጋና እውነትን ተሞልቶ በእኛ አደረ ካለ በኋላ እኛም አንድ ልጅ በአባቱ ዘንድ ያለውን ክብር አየን ይላል። የቃል ሥጋ መሆን የአንድ ልጅ መታየት አስከትሏል። ሥጋ ስለሆነ የታየውና ቃል አንድያ ልጁ ነው። ከዛ ከአውዱ እንደምንረዳ የአንድያ ልጁ ደግሞ ምን ተብሎ ጠርቷል? እግዚአብሔር ተብሎ ጠርቷል። ግሪኩ ግልጽ ነው። ካይቴሮስ ኤን ሆሎጎስ የሚለው ግሪኩ ግልጽ ነው። ሳሚ እኔ ጋር ወርተህ ነበር አይደለ? አይ በዮሐንስ 1:1 ብንነጋገር ብዬ ነበር። ጨርሰን ነበርኩ። ረሳህ እንደ ኢየሱስ ክርስቶስ እኔ ቃል ነኝ ምን ብለን ምን ጨረስን? በምን ተስፋን ጨረስን? እኔ ቃል ነኝ ብሎ ተናግሯል። አልተናገረም። ስለምን እሱማ ኤግዛክት ወርድ ፋላሲ ነው። ምን ብለህ ማለት እሱ ኤግዛክት ወርድ ፋላሲ ነው። ኤግዛክት ወርድ ፋላሲ አንጠብቅም። እኔ ቃል ነኝ ብሎ ተናግሯል። አልተናገረም። ስለህ ምን ብለህ መልሰህ ነበር? ቅድም የካድክ ነው። ኤግዛክት ወርድ ፋላሲ ስለሆነ አልተናገረም። ኢየሱስ ክርስቶስ አሁን ቀደም ብለህ ስላነሳህ ነው ሁሴን ጋር አውርተናል ምናምን ያንን ደገመው። ኢየሱስ ክርስቶስ እኔ ቃል ነኝ ብሎ ተናግሯል ወይ? ስለምን ብለህ ቃልም እግዚአብሔር ነበር ይላል። አልጠየቅኩህም። ቅድም ምን አልክ ነው? አልተናገረም። እንዲናገርም አንጠብቅም። ጥሩ። ኢየሱስ ክርስቶስ እኔ ቃል ዳረጋቀስ ብሎ ኢየሱስ ክርስቶስ እኔ ቃል ነኝ ብሏል ወይ ብዬ ስጠይቅ እንደሱ አልተናገረም። ይህ ጨርሰሃል። እዚህ ታል አይደለ? ወደ መስጊድ ተሐጁድ ልንሰግድ ነው። ቆይ አውከርና አስፈራላችሁ። እናመሰግናለን። ስለዚህ ክርስቶስ እኔ ቃል ነኝ የትም ቦታ ላይ አይደለም፣ ግን ቃልም እግዚአብሔር ነበር ይላል። ኢየሱስ ክርስቶስ እኔ ቃል ነኝ ብሎ አልተናገረም። የሚያመጣው ለውጥ አለ። የክርስቶስ ትምህርት አይደለም፣ አላስተማረም። እሱ እንደዚህ የሚያመጣው ለውጥ አለ፣ አላስተማረም። የእሱ ትምህርት ነው አይደለም ነው ጥያቄ። ግን ሐዋርያቱ እሱ ያስተማራቸውን ነው ያስተማሩ። ወደ እሱ ደግሞ እንመጣለን። ክርስቶስ ግን ሐዋርያት ታሪክ የታመጡት ላይ ቆይ እናመሰግናለን። ኢየሱስ ክርስቶስ ኬታ መጥተዋል። እስኪ ተረጋጋ፣ ቀስ በል ሰው እየተያረናል። ቀስ በል ሰው አስወራ። ኢየሱስ ክርስቶስ እኔ ቃል ነኝ ብሏል ወይ ይስተያ አላለም ማለት እናመሰግናለን። የክርስቶስ ትምህርት ካልሆነ እሺ እነሱ ከየት እንዳመጡ ይጠይቁበታል። ምናልባት እነሱም ብለው ከሆነ የክርስቶስ ትምህርትማ ነው። ኦኬ እሺ ልመልስልህ። ኦኬ ልመልስ። ቀስ በል ወንድ ልጅ ነው። ኦኬ ልመልስ። ኦኬ ልመልስ። ጦጣ እኮ አላስወራም። ባላውቀው ያችሁት አይደለ? ክርስቶስ የትኛውን ቦታ ላይ እኔ ቃል ነኝ አላለም ብለሃል። እናመሰግናለን። ታዲያ እሱ ትምህርት ካልሆነ ከየት አመጡት እነዚህ ሰዎች? እንደው እነሱ ቃል ነኝ ብለዋል ወይ ወደሚለው ይኬዳል። ነገር ግን ክርስቶስ የትኛውን ቦታ ላይ እኔ ቃል ነኝ አላለም ብለህ መልሰሃል። ኦኬ ትቀጥላላችሁ ወይንስ ልሂድ? ተሐጁድ ልሄድ ነው። እስሚ ዘውክር ይብሮ መርሃባ። እሱ አንድ ነገር ልበልና እኔ ልወጣ ነው። እሱ ምንድን ነው ትናንትና እነሱ ቤት ሂጄ ነበርና ጭራሽ ነው ልክ አንድ ቃል እንዳልናገር ነው ማለት በጣም በትህትና እያወራሁ ሚዩት እያደረጉኝ ነበርና አሁን እዚህ ጋር እኔም በትህትና ለማውራት እየሞከርኩ ነበርና ከዛ ባለፈ ደግሞ ስለ አምላክ ሕሳቤ ጋር ስናወራ ይሄ ምንነት የሚባለው ነገር የማንነት መገለጫ ነው። ይሄ ባህሪ የምንለው ነገር የማንነት መገለጫ ነው። ሁሱ ምንድነው ከተባላችሁ ሰው ነው የምትሉት። አሁን አብ ምንድነው ስትሉ አምላክ፣ ወልድ ምንድነው ሲባል አምላክ፣ መንፈስ ቅዱስ ምንድነው ሲባል አምላክ ይባላል። እነዚህ ሶስት አካላቶች 3 ፐርሰን 1 ኤሰንስ ብለው ያምናሉ ክርስቲያኖች ማለት ነው። ሶስት አካል አንድ ምንነት ብለው ያምናሉ፣ ወይም ደግሞ አንድ መለኮት ብለው ያምናሉ። ነገር ግን አብ ራሱ መለኮት ነው፣ መንፈስ ቅዱስ መለኮት ነው፣ ወልድ መለኮት ነው ብለው ሶስት አካላቶችን ይጠራሉ። እና ከነዚህ ሶስት አካላቶች መካከል ሁሱ ሲጠይቅ የነበረው የኢየሱስን ስጋ ማን ፈጠረው የሚል ጥያቄ ነበረ። በሃይማኖት አበው ማስረጃዎች ብትመለከቱ የኢየሱስን ስጋ አብ እንደፈጠረለት ይናገራሉ። የኢየሱስን ስጋ አብ ከፈጠረለት እሱ የተፈጠሩ ነገራቶች ሁሉ ፈጣሪ አይደለም ማለት ነው። እንደዛው ግን ሳሚ አሁን እየተናገረ የነበረው ከቸርች ፋዘሮች በተቃራኒ ምን ነበር እያለ የነበረው? አብ፣ ወልድ፣ መንፈስ ቅዱስ ሶስቱም ነው የፈጠሩታል። የኢየሱስን ስጋ በመፍጠር ላይ ሶስቱም ተባባሪ ነበሩ የሚል መልስ እየሰጠን ነበረ። እንግዲህ የእሱን ስጋ ሌላ አካል
ራሱም በመሆን የራሱን አካል ፈጠሩ የሚል ትምህርት እየነገረን ነውና ከዛም ባለፈ ደግሞ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ኢየሱስ አምላኬና አባቴ ለምንድን ነው ያለው? አምላኬ ለምንድን ነው ያለው ሲባል ፈጣሪው ስለሆነ የስጋው ፈጣሪ ስለሆነ ሲባል ለምሳሌ የኦርቶዶክስ የአንድምታ ትርጓሜ ላይ ስትመለከቱ አንደኛ ትርጓሜ ላይ ስለፈጠረው ብሎ ይናገራሉ። ኢየሱስ ስጋውን አብ እንደፈጠረው የታመነ ትምህርት ነው። አብ እንደፈጠረው የእሱን ስጋ ሌላ አካል የሚፈጥርለት ከሆነ እርሱ የተፈጠሩ ነገራቶች ሁሉ ፈጣሪ አይደለም ማለት ነው። እሱ በፈጣሪነቱ ላይ ፍጡርነት ካለበት እርሱ የሁሉ ነገር ፈጣሪ ሊሆን አይችልም ማለት ነው። ስለዚህ ፍጡርን ነው እየተሰበከ የነበረው ማለት ነው። አንድያ ልጁን የሰጠው ምንድን ነው? አሁን እዚህ ጋር ሌላ ነገር ነው። አንድያ ልጅ ተብሎ የተቀመጠው ለምንድን ነው? ላከው እያለ እኮ ነው። መልእክተኛ ነው። ስለዚህ ያኛው እስራኤል ለምሳሌ በኩር ልጁ ነው ይላል። እስራኤል የበኩር ልጁ ነው። አንድያ ልጅና የበኩር ልጅ ተለዋዋጭ ቃሉ ነው ይመጣሉና ኢየሱስም ለአዲስ ኪዳን የእርሱ አንድያ ልጁ ነው። ያ አንድያ ልጁን ልኮታል። ማን የላከው? አምላክ። ለማ ለሰው ልጆች እንዲያድን አምላክ መልእክተኛውን ላከ እንጂ አምላክ ራሱስ የሰው ልጆችን ለማዳን ራሱ መጣ የሚል ኮንሰፕት አልነበረውም። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይና ዮሐንስ ወንጌል ምዕራፍ 3:16 ላይ የተቀመጠውን እንትን ለማለት ነው የገባሁት። ኔትወርክ ሲይዘን አፉ በለኝ እሱ ኔትወርክ እያቆራረጠ ስለነበር ሁሱን እንትን ማለት የምትችል ከሆነ እዚሁ አድርገውና እንትን በል። እስሚዞ ሞዴሬተር አለ መሰለኝ፣ ወገኖች ካሉ አስገባቸው። ኖርማሊ እንደተመለከታችሁት ነው። እስቲ ኢየሱስ ክርስቶስን አምላክነት ትመሰክራለሁ የሚል ማንኛውም ክርስቲያን ኮሜንቱን ክፈቱላቸውና መግባት ይችላሉ። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ያው ጥቅሱ ላይ ምናልባት በመሃል በተገባ ቁጥር ስለሚንጫጩ ነው። ገና ፖይንት ስለተነሳ ባይዘው አንድ ነገር ልንገራችሁ። አሁን ይሄ መጽሐፉ የሚለውን ነገር ብንትተ ነው እንደ ክርስትና አስተምህሮ የክርስትና ስኮላሮች ብንሄድ አምቢጊቲ ያለበት ጥቅስ ነው። ግማሾቹ ተናጋሪው ይሄ the writer of the gospel ነው ብሎ ይናገራሉ። ይሄ እንትኑን ወንጌልን የጻፈው አካል ነው። አይ ቲንክ ኔትወርክ ይዞኝ ነበር። ስለዚህ ያው አጠራጣሪ ነው ብለው የሚያስቀምጡት ነው። ግልጽ ነው። እዚህ ጋር ናሬት እያደረገ የሚነግረን አንድ አካል እንዳለ ማለት ነው። ሰው ምናልባት ሞዴሬተሮች ኮሜንቱን ክፈቱትና ወገኖች ካሉ ገብተው እስቲ ስለ ኢየሱስ ክርስቶስ አምላክነት መመስከር ይችላሉ። ምናልባት እሱም አይመቸህም ከሆነ መዝጋትም ይቻላል ኢንሻአላህ። አንዳንድ ሲጽፉ በጣም ስላየው ነው። ምናልባት ከፍቷቸው ምናምን ከሆነ የሚያስተካክሉት ነገር ካለ ፖይንቱ ላይ ገብታችሁ አስተካክሉ። በጣም ኦሲያ ፕሮሶፖን ልጁ በመሃል መዋል ለራሴ ድምጽ የተዘፈ ያስቀኝ ነበር። የማይገናኝ ፖይንት አሁን ዝም ብሎ አሁን ሁሱ ኤግዛክት ጥያቄ ሲጠይቅ እኛ ምናምነው በኦሲያና በፕሮሶፖን ነው። አንድ ኦሲያ አለ፣ 3 ፕሮሶፖን አለ። ማን ጠየቀ? ሁሌ እንደዚህ የደከመ ነገር አታብራሩ ወገኖች። አንድ ወገን አለ ከታች አንድ እየጻፈ ያለ። እስቲ አስገቡት። አይ እየሰራልኝ አይደለም። እሺ ኔትወርክ በቃ ሞዴሬተሮች ካላችሁ ኢንሻአላህ አስገቡ። ሞዴሬተሮች ካላችሁ አስገቡ። ሞዴሬተሮች ካላችሁ አስገቧቸው ኢንሻአላህ። በነገራችን ላይ ትክክለኛ ጥያቄ እኮ ነው እሱ እየጠየቀ የነበረው። በነገራችን ላይ የተወለደ አምላክና አሁን የተወለደ አምላክ አለ፣ ከዛስ ያልተወለደ አምላክ አለ። አሁን ያልተወለደ አምላክ የሚለው ምንን ያስይዛል? ሌላ ያልተወለደ የሚለውን ያስይዛል። ያን ነው እንትን ሲል ፕሮፖሰን ምናምን እያለ የነበረው ማለት ነው። እና አምላክ ከዘመናት በፊት አምላክን አስገኝቷል። ከብርሃን የተወለደ ብርሃን፣ ከአምላክ የተገኘ አምላክ ብለው ያምናሉ። ከዘመናት በፊት አምላክን አስገኘ ብለው ያምናሉ። እና ከዛም ባለፈ ደግሞ እዚህ ምድር ላይ ኤግዚስት ወይም ደግሞ ተሰጎ ካደረጉ መካከል ወይም ኢንካርኔት ካደረጉ መካከል ወልድ የተባለው ከሶስቱ መካከል ወልድ የሚባለው ኢንካርኔት አድርጓል ተብሎ ይታመናል። ከነዚህ ሶስቱ ፐርሰኖች መካከል ማለት ነው።
ኢንካርኔት ያደረገ አምላክ አለ፣ እንዲሁም ደግሞ ኢንካርኔት ያላደረገ አምላክ አለ። በማርያም ማህፀን ውስጥ የተወለደ አምላክ አላቸው የሚያመልኩት ሊያድናቸው የመጣ ነገር ግን ሊያድናቸው ያልመጣ ደግሞ ምን አለ ማለት ነው። በቃ ያልመጣ ካለ ምንን ነው የሚያስይዘን? ሌላ የሚል ያስይዘናል ማለት ነው። በክርስቲያን ቸርች ፋዘሮች መካከልም ሌላ የሚሉ ሌላ ክርስቶስን ሌላ አምላክ ብሎ ማለት የተለመደ ነው። በነገራችን ማስረጃ ገብታችሁ መጠየቅ ትችላላችሁ። አይ ቲንክ ሞዴሬተር ስለሌለ መግባት የሚችል አይመስለኝም። ሞዴሬተር ያለ አይመስለኝም። እኔ ነበረኝ ግን ኔትወርክ መግባት የሚፈልግ አንድ ብቻ ይጻፍ፣ አንድ ይጻፍ። ወገኖች ነበሩ በጣም አንዳንድ እየጻፉ ያሉ አስገባቸው እስቲ። ትናንትና ሐዲስ ላይ እያወሩ ማለት ነው። ሐዲስ ላይ ለመለስ ገብቼ የሆነ ክርስትና ላይ ማውራ ነበር የመሰለኝ የሆነ ሳለ በጣም ገርሞኝ ነበርና ከስንት ጊዜ በላይ ሚውት አደረጉኝ ምናምን። እሺ ጭራሽ ኢቭን እንደዚህ እያወራ ነው እኛን ነበር ሲያስቆመን የነበረው። ሚውት አድርግ ሲለን የነበረው እኛን ነበርና ከዚህ ያለው ወከባ ስለሚፈጠር በሚለው ነው። ምንም በመሃል ሳልገባ ጸጥ ሰው እንደዚህ ነው አዛኑ። ለዛውም በዚህ በራም የገባ ሰው አለ። አቤት አቤት፣ እንደምን አለክ? እግዚአብሔር ይመስገን። ክብር ይስፋ። አምላክ አምላክን ነው አስገኝቷል ብለህ ታምናለህ? በትክክል በስጋ አምላክ አምላክን አስገኝቷል። በስጋ በስጋ አይደለም የተገኘው ስጋ አምላክ ነው እንዴ? የተገኘው ስጋ አምላክ ነው። ከዘላለም በፊት ስጋ ካለመሆኑ በፊት አምላክ አብ አምላክ ወልድን ወልዶታል። መልክ ወይም ኡስታዝ ኑሩ ቱርኪ ያለ እሱን አስገቡ ያጅማ አንዳንድ እየጻፈ ነው። እሳቸው አይመስሉኝ ናቸው። ታቸው አካውንት ነው 200 ምናምን ሺህ በላይ ነው። በእሳቸው አካውንት እንደዚህ ያለች። እሺ አስገባችሁ አይደሉም? እሺ አቢቲ እሺ ቀጥል። ከዘመናት በፊት ስጋ ከመሆኑ በፊት ፕሪኢንካርኔት ስጋ ከመሆኑ በፊት ወይም ደግሞ ስጋ ከመልበሱ በፊት አምላክ አምላክን አስገኝቷል ብለህ ታምናለህ? እንዴት ማለት? አምላክ አምላክን ወልዷል ብለህ ታምናለህ? ነገርኩህ። ለምሳሌ ምንድነው ኦርቶዶክስ ያሉት ምን መሰለህ? ኦርቶዶክስ ነህ? አዎ ኦርቶዶክስ ነህ? አዎ ኦርቶዶክስ። ሃይማኖተ አበው ታውቃለህ? ሃይማኖተ አበውን ታውቃቸዋለህ? ታውቃቸዋለህ? እሱ መጣ። እሺ ከብርሃን የተገኘ ብርሃን ከአምላክ እውነተኛ አምላክ የተገኘ እውነተኛ አምላክ ነው። ያንን ታምናለህ? በትክክል አምናለሁ። እሺ ያ እውነተኛ አምላክ የተገኘው እውነተኛ አምላክ መቼ ነው? እንዴት ማለት? ጥያቄህን ቀጥተኛ ጥያቄ አድርገው። ማለት አንተ በስጋ እየመሰለህ ይሄ በስጋ ነው ወይስ ደግሞ ከዘመናት በፊት ምድር ከመፈጠሩ? እናንተ ኢየሱስ ክርስቶስ አንተን አይደለም የምትሉት እኮ አለ አይደለ? አሁን ለምሳሌ አምላክ ኤሎሄ ኤሎሄ ስላለ ነው አይደለም? እና ብዙ ጥያቄዎችን እየሰማሁ እና እንዲህ አይነት ጥያቄ እኮ ማለት ነው እኮ አይደለም። እንደዛ አይደለም፣ እንደዛ አይደለም። እኔ እንደዛ አይደለም እየጠየቅኩህ ጥያቄ እንደዛ ነው እያልክ ነው። እያልኩ ያለሁት አላህ Subhanahu Wa Ta'ala ቀጥታ ቁርአን ላይ የተቃረነውን ትምህርትን ነው። ቀጥታ ቁርአን ላይ ክርስቲያኖችን ትምህርት የወቀሰበት ትምህርት ነው። አምላክ አምላክን አስገኝቷል ወይም ደግሞ ከአምላክ አምላክ ተወልዷል ተብሎ ይታመናል። ከማርያም አይደለም፣ ከአምላክ አምላክ ተወልዷል። አንተ ከአምላክ አምላክ ተወልዷል ብለህ ታምናለህ? አምላክ ይወልዳል። ከዛ ደግሞ የተወለደ አምላክ አለ። አንድ ጥያቄ ልጠይቅህ። በተዘዋዋሪ ማለት ነው። እሺ
ፈጣሪ መሞት ምንድነው ይችላል። የምትጠይቀኝ? እኔን ሳትመልስ ልመልስ ስለመቻል አይደለም እየጠየቅኩ ያለሁት፣ ስለመቻል አይደለም። እመጣልሃለሁ። ይሄ ፎልስ ጥያቄ ነው። ትክክለኛ እኮ ንገረህ እኮ። ምክንያቱም አምላክ የሚሞት አይደለም። የሚሞት ካልሆነ ደግሞ እርሱ ይችላል አይችልም የሚባል ጥያቄ ውስጥ አይገባም። አሁን እየጠየቅኩ ያለሁት አምላክ አምላክን ወልዷል ብለህ ታምናለህ? ካልሆነ ዝጋት። እኔ እያልኩ ያለሁት አምላክ ከማርያም ተወልዷል አይደለም። አምላክ አምላክን ወልዷል ብለህ ታምናለህ ወይ? ቀጥታ አምላክ አምላክን ወልዷል። ጥያቄ ይሄ እኮ ትክክለኛ ጥያቄ አይደለም እየጠየቅ ያለው። አምላክ እኮ በስጋ ተወልዷል ካልከኝ በስጋ ተወልዷል ከማርያም እንደዛ አይደለም እየጠየቅ ያለሁት። በጣም ተመልከት። ወላሂ አብዛኛው ክርስቲያኖች ይህን ትምህርት አያውቁት። በነገራችን ላይ አቢትዬ አምላክ ከአምላክን አብ ለምንድን ነው አብ የተባለው? እሺ ወልድ ለምንድን ወልድ የተባለው? እሺ እንደናንተ አስተምሮ የግብር ከሥላሴ ግብር ስማቸው መካከል አብ ወላዲ ወልድ ተወላዲ አይደለ ተብሎ የሚታመነው? መንፈስ ቅዱስ ሰራጺ ተብሎ ነው የሚታመነው እኮ። አብ ወልድን ወልዶታል። አምላክ አምላክን ወልዷል አይደለም? እንደዛ አይደለም እኮ። ግብራቸውን ነው እየነገረ ያለው፣ ግብራቸውን እንጂ አልተወለደም። አምላክ አልወለደም አልተወለደም። አምላክ አልወለደም አልተወለደም። ጀዛከላህ አንድ ፖይንት ጨምር በቃሽ። እንደዛ ከሆነ አዳምጠኝ እኮ ልንገርህ። በመለኮት ነው እያልከኝ ያለህ እኮ፣ በስጋ አይደለም እየጠየቅከኝ ያለህ። ቴንኪው በቃ እኔ በስጋ አይደለም እየጠየቅኩ። በቃ እኔም ደግሞ ጥያቄ አለኝ ለእናንተ፣ ምናልባት የምትመልሱልኝ ከሆነ። ቆይ እዚህ ጋር ማስረጃ ልሰጥህ ነው። ሃይማኖተ አበው ላይ ከአምላክ አምላክ ተወልዷል ብለው ያምናሉ። እንደዚህ ያልቃ እንዲያሳያል። እስከዛ የምትጨምረው ሀሳብ ካለ ቀጥል። አውቂ ይሄ ኖርማሊ ክርስቲያን እንትኖች አስተማሪዎች እንደዚህ ነው የሚያስተምሩት። ኢቭን ሁሉን ካስገዛለት በኋላ ሁሉ ለተገዛለት አምላክ ይገዛል የሚለውን ጥቅስ ይዘው ለጀስቲን ማርቲን ለአንዱ አምላክ ሁሉ ለሚገዛለት ለአንዱ አምላክ የሚገዛ ሌላ አምላክና ሌላ ጌታ አለ ብለው ኢየሱስ ክርስቶስን ይገልጹታል። ሌላ አምላክና ሌላ ጌታ። ለዚህ ነው እኛ መድብለ ሃይማኖት ነው ብለን የምናወራው። በዚህ ሌላ እንትን አይደለም። ሌላ አምላክና እንደሆነ እኮ መረጃ ሌላ ጌታ አለ። ጌታ እንደሆነ ማለት ነው። መረጃ ጌታ ማርያምም ጌታ ናት። እንዴት ማስረጃ ላሳየህ እኮ ጌታ ናት የምትል አሳይ። መጽሐፍ አርጋኖ ላይ ለጌትነትሽ ምንድነው ክብር ለጌትነትሽ ይሁን ይላል። ኢቭን እሱ አይደለም ማርያም ኢየሱስ ክርስቶስ መቃብር ሄዳ ልዘየረው ምንድነው ከሞት ተነስቷል ተብሎ ምንድነው ሞቷል ተብሎ ቀብር ውስጥ የለም የሚለውን ቼክ ለማድረግ ስትሄድ ከጀርባዋ አንድ ግለሰብ ታያለች። የዛ የእንትኑ ጠባቂ መስሏት ኢየሱስ ክርስቶስ ነው የእንትኑ ጠባቂ መስሏት ጌታ ሆይ ብላ ጠርተው ነበር። ዮሴፍ ዘፍጥረት ላይ ጌታ ተብሎ ተጠርቷል። ሌሎችም ብዙ ጌታ ተብሎ የተጠሩ ነገሮች አሉ። ዳስ ጌታ ሆይ ብላ ስለጠራችሁ እኮ ጌታ ሆይ እኮ ማለት ምን ማለት ነው መሰለህ? አዳምጠኝ እሺ። ሱንቶ ዘፍጥረት ላይ ዮሴፍ ጌታ ተደርጓል። እግዚአብሔር ጌታ አድርጎታል። እንዴት መሰለህ? ጌታዬ ብላ ስለጠራችሁ እኮ ማለት ነው አከበረችው እንጂ እኮ ጌታዬ ሆነ አይደለም። ቴንክ ዩ በቃ እሱን ጥቅስ ተውኩት። ዘፍጥረት ላይ ዮሴፍ ለፈርዖን ጌታ ተደርጓል። እግዚአብሔር ጌታ አድርጎታል። እስኪ ቆይ ቀጥተኛ ትርጉም ጌታ ምንድነው? እንደ አምላክ አትሰው እኮ እዚህ የምድር ጌታም እኮ አለ። እሱን አታውቅም? ለፈርዖን ነው እንዴ ያልኩት? ለሙሴ አምላክ ተደርጓል። እንትና ደግሞ ጌታ ተደርጓል። ዮሴፍ ጌታ ማለት አለቅነት፣ ጌትነት ለሁለት ይከፈላል። ጌትነት ለሁለት ይከፈላል። አቤት እኮ እና ጌትነት ከአንዱ አምላክ ሲሆን መነሻም መዳረሻም የለውም። ሌላ አካል ግን ሲሆን መነሻም መዳረሻም ይኖራል ወይ መነሻ ይኖራል። በተወሰነ ደረጃ ለኢየሱስ ክርስቶስም ጌትነቱ መነሻ አለው። ጌትነቱ በመደረግ የመጣ እንጂ የባህሪ ጌትነት አይደለም። የባህሪ ጌትነት ለአንዱ አምላክ ብቻ ነው። አብይሽ እየሰማሁ ቀጥሉ።
ቆይ ይህን ጥቅስ ይኸውና ከዛ እናወራለን። ይህን ጥቅስ አውሩበት እስሚል። እሺ ሃይማኖተ አበው ትመለከቷለህ? ሃይማኖተ አበው ዘሄሪዮስ ላይ ምዕራፍ ስንት ነው? ቁጥሩ ጠፍቶብኛል። በሰው ባህሪ በሰው የሆነ እርሱ ያው በሰው ባህሪ ሰው የሆነ እርሱ ነው ከአብ የተወለደ ከባህሪ አምላክ የተገኘ የባህሪ አምላክ ከሰው ከማርያም ስለተገኘ ሰው የሆነ ከባህሪ አምላክ ደግሞ የተገኘ የባህሪ አምላክ ከማርያም ሲገኝ ምን ሆነ? ሰው ሆነ። ከባህሪ አምላክ ሲገኝስ የባህሪ አምላክ ሆነ። አምላክ አምላክን አስገኝቷል በባህሪው ማለት ልንገርህ የተገኘ በሰው ባህሪ ሰው የሆነ እርሱ እንደ ሰውነቱ በምድር ላይ ያለ ይሰማል። እሺ ቀጥል። እንደ ሰውነቱ ማለት ነው። ሰው በባህሪ እንደ ሰውነቱ ልክ የሰው ልጅ የሚሰሩትን ሁሉ ይሰራል፣ ይበላል፣ ይጠጣል። አረን እንደዛ አምላክነቱ ደግሞ ማለት ነው የሞተን ሲያስነሳ እየጠየቅ ያለሁት ከአብ የተወለደ ይላል። ከአብ አምላክ አብ ወልድን ወልዶታል፣ ቃል ነው አስገኝቶታል። ቃል ነው እኮ የተወለደ ስትባል እዚህ ጋር ምን ይላል? በሰው አይደለ? ቃል በቂ ነው። ቃል እኔ እንደዛ አላልኩም። ተመልከት፣ በሰው ባህሪ ሰው የሆነ እርሱ ነው አለ። በሰው ባህሪ ማን ነው? ከሰው ባህሪ የተገኘው ከማርያም አይደለ? ማርያም ሰው ባህሪ የተገኘች ስለሆነ ሰው የሆነ ይላል እርሱ ነው አለ። ከማርያም ሰው ተገኝቷል አይደል? የተገኘ ይላል። በሰው ባህሪ ሰው የሆነ እርሱ ነው አለ። ከአብ የተወለደ በባህሪ አምላክ የተገኘ የባህሪ አምላክ ይላል። በነገራችን ላይ ኮንሰፕቱ የሚገባ አይደለም ማለት አምላክ አምላክን ወለደ። ቅድም አንተ በንጹህ ጭንቅላትህ እንዳልከው እኮ አምላክን አምላክ ሊገባ አይችልም እኮ ነው። ለዛ እኮ ነው ምን መሰለህ መጽሐፍ ቅዱስ ቀጥተኛ ትርጓሜ የለውም። የራሳቸው የሆነ ትርጓሜዎች አላቸው። መጽሐፍ ቅዱስ አይደለም የሚከፈት። ለዚህ አሁን አንተ አምናለሁ ብትለኝ መጽሐፍ ቅዱስ ጥቀስልኝ ልህ ነበር። ኢቭን ማለት ነው ምን ብትለኝ አምላክ አምላክን ወለደ። አምላክ አላህ Subhanahu Wa Ta'ala ቁርአን ላይ ሱረቱል ኢኽላስ ላይ ቁል ሁወ አላሁ አሐድ እርሱ አላህ አንድ ነው ይላል። አላሁ ሰመድ እርሱ የሁሉ መጠጊያ ነው። ለም የሊድ ወለም ይውለድ ይላል። ወለም የኩን ለሁ ኩፉወን አሐድ አልወለደም አልተወለደም፣ ለእርሱም አንድም ቢጤ አቻ ከእርሱ ወልዶት ወይም ከእርሱ የተገኘ ሌላ ለእርሱ ተመሳሳይ ያለው ከእርሱ እኩል የሚመለክ አምላክ የለም ብሎ ይናገራል። እሺ አንድ ጥያቄ ልጠይቅህ ለሁሉም መማሪያ እንዲሆን፣ አብ ወልድ መንፈስ ቅዱስ አምላክ ናቸው አይደል? አምላክ አብ አምላክ አላልኩም እኔ። አብ አምላክ ነው አይደል? አዎ። ወልድ አምላክ ነው አይደል? አዎ። መንፈስ ቅዱስ አምላክ ነው አይደል? አዎ። እንዴት ነው አንድ አምላክ የምንለው? እነዚህ አሁን ሶስት አምላክ ብለን ጠርተናል። እንዴት ነው አንድ የምንለው? አንድ ሲደመር አንድ እንዴት ነው አንድ ልንል የምንችለው? አስረዳኝ። ሁሉም ግብራቸው የተለያየ ስለሆነ ማለት ነው። እንዴት መሰለ እንግዲህ ከኔ የተሻለ ሰው ቢያስረዳ ደስ ይለኝ ነበር። እኔም ብዙም የተሻለ ነገር ስለሌለኝ ማለት ነው። እንደዛ ይሻላል። እንደዚህ እንትን ብትል ይሻላል። እንደዚህ ይሻላል። ሎጂካሊ የሆነ ነገር ላንሳልህ። ሶስት ቁጥር አንድ የምትልበት ምክንያት ምንድን ነው ነው ያልኩህ። ቴንኪው አቡኪ ቀጥሉ። አንድ ሎጂካል ነገር ላንሳልህ አብቲ። ኖርማሊ መልስ አልጠበቅም፣ ትይዘዋለህ የአሁኑ ጥያቄ ላይ ማለት ነው። ችግር የለም። ቁጥር የሚባለው ነገር ሁሌ ቁጥር የሚባለው ነገር ከፕሮሶፖን ጋር የተገናኘ ነገር ነው። ፕሮሶፖን ወይ ፐርሰን የምንለው ወይ ደግሞ ማንነት የምንለው ማለት ነው። ለምሳሌ አቢቲ ማነህ ስልህ አቢቲ ነኝ ትላለህ። ምንድነህ ስልህ ደግሞ ሰው ነኝ ትላለህ። ምንድነህ የሚለው ጥያቄ ኤሰንስን ኦሲያን ነው የሚያስጠይቀው። ኤሰንስ የምንለው ይሄ አምላክ አሁን ምንድነው ስንል አብ ምንድነው ስንል እግዚአብሔር ነው። እግዚአብሔር መለኮት ነው። ሶ አቢቲ አቡበከርና እስሚዞ በምንነት አንድ ናቸው። ሶስታችን ምንድነን? ሰው ነን። ምንድነህ ስልህ ሰው ነህ ትላለህ። አቡበከር ምንድነው ሲባል ሰው ነው ሲል፣ እስሚዞ ምንድነው? ሰው ነው። 1.6K ሰው አለ እዚህ ጋር። ምንድናችሁ ሲባል ሰው ይባላል። ሶ ምንነት አይቆጠርም። ኔቨር ምንነት አይቆጠርም። በየትኛውም ሰው ስለሆኑ እንደ አንድ ይቆጠራሉ።
ቆይ ወደዛ እንመጣለን። እሱን ላሳይ ነው። ምንነት አይቆጠርም። የሚቆጠረው ምንድን ነው ካልን ቁጥር ሁሌ ከፕሮሶፖን ጋር የተገናኘ ነው። ለምሳሌ ስንት ሰው አለ እዚህ ገስት ላይ? አቤት ይመልስልኝ እስቲ። 1.6 ለምን አንድ ሰው አላልክም? ሰው ከሆነ አንድ ሰው ነው ያለው ለነገሩ እኮ። አሁን ስንት ሰው ነው ብለህ አንድ ሰው ነው ያለው ትለኛለህ? አልልህም። ያው ለምን መሰለህ? ስንት የሚለው ጥያቄ የሚያጠይቀው ሁሌ አካልን ነው። በተመሳሳይ ሰማኝ። አንድ ነገር ደግሞ ልንገርህ። ይሄን እንደምንኛ ነው ያየኸው? እንደ ሰውኛ ነው። ገብቶኛል። አሁን ይሄ እንደ ሰውኛ እኛ አምላክ አእምሯችንን መጥኖ የምንረዳውን ትምህርት እንጂ ከምንረዳው ነገር በላይ አይሰጠንም። ኢሳይያስ ላይ መጀመሪያ ደረጃ ቆይ ምን ይላል? የባይብልን ጥቅስ እናንብበው። መጀመሪያ ከማመን በፊት ማወቅ ይቀድማል፣ መረዳት ይቀድማል፣ መጠየቅ ይቀድማል፣ ታውቅና ታምን ዘንድ ይላል ጥቅሱ። ኢሳይያስ ምዕራፉን አላስታወስኩትም። ታውቁና ታምኑ ዘንድ ይላል። ሳናውቅ የምናምነው ነገር የለም። ሂኖ ዛት ስለ ራሱ አንድ ነገር ዝም ብላችሁ ሊለን አይችልም። እኛ ይሄንን ያሁን የፕሮሶፖን እና የኦሲያ ትምህርት ዋነኝነት በክርስትናው እንትን በደንብ የተቀመመ ነው፣ በደንብ የሚሰራበት ነው። ስለዚህ ስንት የሚለው ጥያቄ ስንት አምላክ አለ ስንልን እኛ ስንት የሚለው ሁሌ የሚያጠይቀው አካል ነው። ቀጥታ ልክ እንደ መዝሙር እንደ ቅዳሴ ላይ እንዳለው አንደኛ አምላክ፣ ሁለተኛ አምላክ፣ ሶስተኛ አምላክ ብለው ኦርቶዶክሳውያን እንደሚቀድሱት ሶስት አምላክ ካላሉ በስተቀር ሊፈታ የማይችል ጉንጉን የሆነ ነገር ነው የምለው። አንተ ግን የተሻሉ ሰዎች ትጠይቃለህ ካልክ የተሻሉ ሰዎች አንተ ትጠይቃለህ። ትክክል፣ ችግር የለውም። የተሻለ ሰው ደግሞ ይሄንን ሊመልስ ስለሚችል አንተ የተሻለ እኔ ራሴ ጠይቄ እመጣለሁ። እሺ ቴንክ ዩ። ጥያቄ ካለ አሁን የፈለግከውን ጥያቄ እስልምና ላይ ጠይቅ። ማልኝ ቆይሽ ጥያቄውን ቀጥታ ባልጠይቅህም ችግር የለም። ያው እንትኑን ቁጥሩን እነግርሃለሁኝ፣ አንብበህ ስላለው ነገር ትነግረኛለህ። ሐሳቡን ካስቀመጥክልኝ በደንብ አብራራለሁ። ስሚዞ እሺ 32 ነገር ደስ ይላል። 32 40 22 32 40 22 ሐሳቡን ንገረን። አቢት ሐሳቡን ቢነግረን ሐሳቡን ንገረንና ከሌለ ቁጥሩን አንተ እንላለን፣ ካለ ደግሞ እንመልስ። አይሻልም? እሺ የሙስሊሞች ነብይ መሐመድ ተከታዮቹ መጥፎ የሰው ጠረን ነበራቸው ይላል እና መብራሪያ ካላችሁ ምናልባት ሌላም ጥያቄ አለኝ። አቡኪ ለዚህ ቆይ ኖርማሊ ምንም እንትን አይደለም። እሺ የሙስሊሞች ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተከታዮቹ አቡ ዳውድ 32 40 22 ከሚሉ ነው 32 40 22 የሚል ሐዲስ የለም። በመረጃ 32 4022 እኮ ሺህ ቤት አይገባም። አቡ ዳውድ አጠቃላይ ሺህ ቤት ስለማይገባ ነው ካልተሳሳትኩኝ። ቆይ እስቲ ስንት ነው ያልከው? ቁጥሩን ንገረኝ እስቲ። 32 ከዛ ደግሞ አላር ምዕራፍ እንደ ቁጥር አላር ምዕራፍ 32 ከዛ በኋላ 4022 ነው የሚለው 4022 ምዕራፍ 32 የሚያልቀው ወደ 4000 ስንት አካባቢ መሰለ? ወደ 4000 ነው አካባቢ። ችግር የለውም። 4022 ላይ ነው። ቆይ ችግር የለውም። ጥያቄው እንደ ጥያቄ መጀመሪያ ላስተናግደ። እሺ ጥያቄው ምንድን ነው? እኔ እንደዚህ ጥያቄ በዚህ ደረጃ ምንድነው ነው የሚለው። ምክንያቱም እንዴት መሰለህ እንደ ትክክለኛ አነባበቡ ማለት ነው የሙስሊሞች ነብይ መሐመድ ተከታዮቻቸው መጥፎ የሰውነት ጠረን ነበራቸው ነው የሚለው። ምናልባት ከዛ ነገር ካለ ከዛ ምን
እሺ ነበራቸው ምን ነበራቸው? መጥፎ ጠረን ነበራቸው። then what? ጥያቄ እኮ ነው እየጠየቅኩ ነው ያለሁት። ያው መልስ ካለ መልስ ንገረኝ። እኔ ሲያወሩ ጥያቄ ላይ የሰማሁትን ጥያቄ ነው እንትን ያመጣሁልህ። ስላልገባኝ ቅር ስላለኝ ምን እንደሆነ ለማወቅ እኮ ገባኝ እኮ። አሁን ምን መሰለህ፣ አሁን ጥያቄ አሁን ምን መሰለህ፣ እኔ አሁን ፈተና የሆነብኝ እስሚዞ መጣውና እስሚዞ ሰው ነህ ምናምን አልኩት እና ይለኛል። ኧረ እኔ በጣም ነው የገረመኝ። ሰው ነህ እያልኩት ነው። ሰው አንተም እያልከኝ ያለው እንደዛ ነው እኮ። ምን ለምን እንደዚህ ያልከኝ ስትለኝ፣ አይ እኔ እኮ እንደዚህ ነበር ምለው። ይሄ ሰው መሆን ማለት እኮ እንደዚህ መጥፎ ነው። ስለዚህ እንዴት ሰው ትሆናለህ ምናምን ብለህ ታስረዳለህ። ሰው አንተ ይሄን ያልክበት ምክንያት ከምን አንጻር ነው? አይ መጥፎ ጠረን ነበራቸው የሚል ሐዲስ አለ። ይሄ ደግሞ እንደዚህ ከሆነ ይሄን ነገር ያሳያል። ይሄ ደግሞ እንደዚህ ያሳያል። ይሄ ደግሞ እንደዚህ ያሳያል ብትለኝ፣ ካልሆነ ግን ዘንኋት ነው የምልህ። እሺ ሌላ ጥያቄ አለኝ። በነገራችን ላይ እዚህ ጋር ሲያነሳው አቡኪር ጋር ተስመለታለ አይደለም። እኔም ከሰው ሰምቼ ነው ያመጣሁት። ለዛ ነው ግልጽ አድርጌ ጠይቃቸዋለሁ ለቀጣይ። ሰዓድ ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲናገር ከተናገረው መካከል ምንድነው መሰላችሁ? እንደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሐር ወይም ደግሞ ለስላሳ ነገር አይቻላቅም ይላል። እንደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መዓዛው የሚያምር አንድም ቀን አይቻላቅም ይላል። እና ይህንን ሐዲስ ትዛስ ባልከኝ እንደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሐር የለሰለሰ እንደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ደግሞ ከሚስክ በላይ የሚሸት አይቻላቅም ይላል። የነብዩ መሐመድ ሰለላሁ ዐለይሂ ወሰለምን ሲኸድም የነበረና ነብዩ መሐመድ ሰለላሁ ዐለይሂ ወሰለምን በልጅነቴ ጀምሮ ኸድማቸው ነበር ይላል። እና ልጅ ከመሆኔ አንፃር አንድም ቀን የሚገባቸው ያህል አልኸደምኳቸውም ነበር ማለት ይላል። ግን አንድም ቀን ይሄንን ለምን አደረክ ይሄንን ለምን አላደረክም ብለው ጠይቀውኝ ያውቁ። ለምን ይሄንን አደረክ ለምን ይሄንን ሳታረግ ቀረህ ብለው ተቆጥተውኝ ያውቁም ይላል። እና ይሄን ነው ትዝ ያስባልከኝ። አሁን የተባለውን እኔ አላውቅም፣ ግን ሐዲስ ላይ ለሰለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከሆነ ተከታዮቻቸው ምናምን ከሆነ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰሃቦቻቸውን ምን አይነት ንጽህና መያዝ እንዳለባቸው ኢቭን ጧሃራ ማለት ሽንት ቤት እንዴት መጸዳዳት እንዳለባቸው ጭምር ያስተማሩ ናቸው። ኢቭን ነው ምልክ ከሽንት ቤት በኋላ የሽንት ቤት ስትገባ ማለት ነው በምን አይነት እጅህ መጠቀም እንዳለብህ ያስተማሩ ነብይ ናቸው። በምን እጅህ መጠቀም እንዳለብህ በቀኝ እጅ ተጠቅመህ ሂደት ምግብ ልታገበሰብስ በፍጹም። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስትጸዳዱ በግራ እጃችሁ ተጸዳዱ ብለው ያስተማሩ ነብይ ናቸው። ሁሉም ነገር አንፃር ከጽዳት አንፃር በቀን 5 ጊዜ እንድንታጠብ ያዘዙ መልእክተኛ ናቸውና አስተምሮታቸውን ላይ ጂጅ ማድረግ ከቻልክ በጣም ደስ ይለኛል። ኢቭን መልእክተኛው ዐለይሂ ሰላቱ ሰላም ላይ እንደዚህ አይነት ጥያቄ ብታነሳ በጣም ደስ ይለኛል። ምክንያቱም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰዓዲ በሚመሰክረው ሐዲስ ላይ ሐዲሱን ቀያውጣሉ። እንደዛ ነው እንትን አደርገዋለሁ። እስሚዘው ኖርማሊ እኔ ጥያቄውን እንደ ጥያቄ መቅረብ ስላለበት ነው፣ ይሄንም ህዝቡ መመልከት ስላለበት ነው። ሶ አንተ ጥያቄ ሌላ ጥያቄዎች ካሉ ጠይቅና እኔ አብራራዋለሁ ይሄንን ሐዲስ። ሌሎችም የምጠይቃቸው ጥያቄዎች ካሉ መጀመሪያ ግን ጥያቄው ጥያቄ አለመሆኑ እንድትረዱ ነው። በዚህ ደረጃ ሌላም ጥያቄ ሲኖር በዚህ ደረጃ ነው በዋነኝነት እኔ እንደራሴ ማስተናግደው። ሶ ጥያቄውን እንመለከተዋለን። ሐዲሱ የሚያወራው ምንድነው የሚለውን ነገር እንመለከተዋለን። እሺ ላስረዳ። የሐዲስ ቁጥሩን ሪፈረንሱን ማለት እንደተደረገ ነው እኔ ትርጉሙን የፈለኩት። እሺ የሐዲሱን ቁጥር ሪፈረንስ እንትን ታደርገዋለህ አንተ ጀስት ቼክ አድርገው። 4022 መሰለኝ መጨረሻው 4000 ምናምን ነው ብለኛል። ብቻ 4022 4000 እኮ የትኛው ቡክ ነው የሚለውን ነገር በእርግጠኛ ሁን አንተ። አሁን ቡክ 32 ላይ ነው ምናምን ብለኸኛል። አላቅም እሱን እኔም ቼክ አላደረኩትም። እሱን አንተ ቼክ አድርገኸው አረጋግጠውና እንትን በለው። እኔ ሐዲሱን በሐዲስ ደረጃ የትኛውን ሐዲስ ልትል እንደፈለግ ስለገመትኩኝ ያንን ሐዲስ እኔ አብራራ እንትን እለዋለሁ። መግለጽ እስካለብኝ ድረስ ለማብራራት እሞክራለሁ ያንን ሐዲስ ማለት ነው። እሺ ሌላ ጥያቄ ካለህ ትጠይቃለህ ወይስ ሐዲሱን እናብራራ? ቀጥል አንተ። እሺ
በመጀመሪያ ደረጃ ልክ እንዳልኳችሁ ነው። ሐዲሱ እንደ ጥያቄ ሆኖ መቅረብ የማይችል ነው። ለዛ ነው በመጀመሪያ ደረጃ እስቲ ጥያቄ እንደ ጥያቄ ራሱ ያብራራለን። ቆይ ነው ችግር የለውም። በቃ እኔ እኮ ላብራራው ነው አሁን ሐዲሱ። እኔ ለማለት የፈለኩት እዚች ጋር ያለችው ምዕራፍ በቃ አልገባችኝም። እስኪ አስረዳኝ። ገብቶኛል። በቃ እሺ፣ ያ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ለጦርነት ሲወጡ ወቻቸው ለጦርነት የሚወጡ ጊዜ በጣም ይደክሙ ነበረ። ለሀብት የሚያረባቸው ነበረ። ግን ሐዲሱ እንደው የሚያስቀው ካልተሳሳትኩኝ ትልቅ እንደ የበግ ሽታ ወይ ደግሞ የሆነ እንስሳ እንደዚህ የከብቶች ሽታ አይነት እስከ መሽተት ደረጃ ደረስን። ሐታ አንዘለ አላህ ሱብሓነሁ ወተዓላ ዐለይና አልመጠር አላህ ሱብሓነሁ ወተዓላ እኛ ላይ ዝናብ እስከሚያወርድብን ድረስ ብሎ ነው የሚናገረው። ያ ደግሞ ወደ ጦርነት በሚሄዱ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም እጃቸውን ከፍ አድርገው ተአምራታቸው መካከል ዱዓ አድርገው ዝናብ እንዲዘንብ ያደረጉበትን ተአምር ናሬት ያደረገበት ሐዲስ ነው። ስለዛ ከሆነ አይ አውዱ እንደዚህ አይደለም ካልከኝ ደን ቼክ አድርገውና ደግሞ ሌላ ጊዜ መተህ በደንብ ትጠይቃለህ። እኔም ባልተጨበጠና ባልተያዘ ነገር ስለሆነ እያወራለሁ። አው እኮ የሚያወራው በቃ ስለዚህ ጥሩ ነገርኩህ አይደለ? ስለዛች ነገር እንድታስረዳኝ ብቻ እኮ ነው የጠየኩህ። እዛ ምዕራፍ ላይ እኮ ቼክ አቢቲ እዛ ምዕራፍ ላይ ቼክ አድርጌ የለም እሱን ቁጥር አንተ ቼክ አድርግ። እኔ ግን ልታወራ የምችለው ስለዚህ ሐዲስ ስለሆነ ብዬ ያ ሐዲስ ደግሞ የሚያወራው በጦርነት ወደ ጦርነት እየሄዱ ሰውነቶቻቸው አልቧቸው ነበረ፣ መጥፎም ሽታ ከነሱ እየወጣ ነበረ። ከዛ ደግሞ አላህ ሱብሓነሁ ወተዓላ ነብዩ ሰለላሁ ዐለይሂ ወሰለም ዱዓ አድርገው አላህ ሱብሓነሁ ወተዓላ ዝናብ አዘነበላቸው። ያንን እየተረከ ነው፣ አባት ነው ለልጁ እየተረከ ያለው። እንደዚህ ሆነን ከዛ እንደዚህ ላይ ነበረ፣ ነብያችን ዱዓ አድርገው ዝናብ ዘነበልን፣ ከዛ ደግሞ ታጠብን እያለ እየተረከ ያለው አባት ነው። ስለዚህ ሐዲሱ ስለዛ ነው የሚያወራው። በጣም አሪፍ። በቃ እንደዚህ እንድትለኝ የፈለኩት እኮ እሺ። አይ እኔ ሐሳቡን ጥያቄ ነው አይደለም የሚለውን እንድትለው ያክል ነው። ኖርማል እንትን ስላልኩ ነው እንጂ እኮ በቃ አልገባኝም። ይሄንን አስረዳኝ ነው በቃ። እሺ አቡኪ አንድ ጥያቄ ይጨምርና ግን አሁን እኛ ስንጠይቅህ እንደነበረው መሰረታዊ የሆነ ጥያቄ ብታነሳ በጣም ጥሩ ነው። አቡኪ እንዳለው እሺ ምን እያለህ ነበር ራሱ ምን ሊፈጠር ነው ማለት ይሄ ነገር? እሺ እንዲህ ከሆነ እስልምና ውሸት ነው አይነት ጥያቄ ሊሆን የሚገባ ጥያቄ ማንሳት ይኖርብሃል። መሰረታዊ የሆነ ነገር ማለት ነው። ለምሳሌ እኔ አምላክን ካልወለደ ክርስትና ጥያቄ ውስጥ ይገባል። ምክንያቱም የኒቃያ ጉባኤ 335 ላይ ቁጭ አድርገው የበየኑበት መካከል ከዘላለም በፊት ከአብ በተወለደው በክርስቶስ ኢየሱስ እናምናለን የሚል አምላክን አልወለደም እኮ ያልኩህ እኮ ማለት ነው። አንተ ስትናገር የነበረው ማለት ነው። አንድ አዳምጠኝ። ኦኬ እንደዚህ አይነት መሰረታዊ ጥያቄ ብትጠይቅ ጥሩ ነው። መልሰን ስላሴ ላይ አንስተናል። ስላሴ ትክክል አይደለም የሚለው ማሳየት ከቻለን ክርስትና ጥያቄ ውስጥ ይገባል ማለት ነው። እንደዚህ አይነት ነገራቶች መጠየቅ ጥሩ ነው። ጥያቄው እኮ ተጣልቼው አይደለም። ግን ለአንተ ደግሞ አሁን አንድ እድል እንስጥህና መሰረታዊ ጥያቄ ጠይቅ። አሁንም ጥያቄ እኮ አይደለም እንደዚህ አይነት ጥያቄ አትበለው። በቃ አልገባኝም። የሚች ምዕራፍ እቺን ቦታ ብታስረዳኝ እንዴት ነው ነገሩ? እሺ ጥሩ ጸባይ ስላለህ ጠይቅ፣ የፈለከውን ጥያቄ ጠይቅ። እሺ አንድ ነገር ልበልህ ከቀድሙ ላይ ማለት ነው። ቅድም ፈጣሪን አልወለደም ያልኩህ አንድና አንድ አንተ ስትረዳ የነበረው እንደ ሰውኛ ነው። እንደ ሰውኛ ፈጣሪ አልወለደም ያልኩበት ምክንያት እንዴት መሰለህ? ግዴታ እንደ ሰውኛ አላልኩም። እንደ ሰውኛ እንዳታስብ ያኔ እንደዛ አልተረዳውም ብያለሁ ራሱ። እኔ እንደ ሰውኛ ልክ እንደ ሰውኛ ፈጣሪ ወለደ ስትለኝ ከማርያም አይ ፈጣሪ ወለደ እንደዛ ነው እኔ የተረዳሁትና እንደዛ ብዬ ነው የመለስኩልህ። እንደዛ ደግሞ ሊሆን እንደማይችል አይሆንም ብያለሁ። እንደዛ አይደለም ግን ለመገኘቱ ሌላ አካል ካስፈለገው ያ አካል አምላክ ነው። ቅድም እንዳሳየውክ ለሰውነቱ ከሰው ባህሪ የተገኘ ይላል። ለአምላክነቱ ከእውነተኛ አምላክ የተገኘ እውነተኛ አምላክ ይላል። ለመገኘቱ ምን ያስፈልጎታል? እውነተኛ አምላክ ያስፈልጎታል። ለመገኘቱ ሌላ አካል ያስፈልገው አካል እንዴት ካስገኘው አምላክ ጋር እኩል ይመለካል? ይሄኛ መሰረታዊ ጥያቄ። እሺ አለ። ቆይማ ምን ላይ ነበረ መሰለህ? ቆይ በጣም አመጣልሃለሁ። በቃ ችግር የለም። እኔ ራሴ አውቀዋለሁ ግን ጠፋኝ።
ብቻ ይሁን ችግር የለም። አሁን ወደ ጥያቄ ልግባኝ። ወደ ያልከውንም ሐዲስ አግኝቼዋለሁ። ሐዲስ ቁጥር 4033 ነው የያዘው። 33 እሺ አስተካክለዋለሁ። ያ ሐዲስ ደግሞ የሚያወራው ስለምንድን ነው? በነብዩ ሰለላሁ ዐለይሂ ወሰለም ዘመን ለው ረአይተና ወነሕኑ መዐ ረሱሊ ሰለላሁ ዐለይሂ ወሰለም ወአሳበትና ሰማኡ ለሐሲበት አነ ሪሐና ሪሐ ضأን ብለው የተናገሩት አቡ ሙሳ አልአሽዓሪ ረዲየላሁ ዐንሁ የተናገረው ሐዲስ ነው። ያ ሐዲስ ደግሞ የሚያወራው ስለምንድን ነው ካልን በነብዩ ዘመን የነበሩ አብዛኞቹ ሙስሊሞች በተለይ በመዲና ሳሉ በጣም ድሆች ነበሩ እና ያኔ የድህነት መገለጫ ደግሞ የሚለብሱት ልብስ ከሱፍ የሚሰራ ልብስ ነበር። ያኔ ከሱፍ የተሰራ ልብስ ለብሰን ስንሄድ ዝናብ ይዘንብባቸዋል። ከዛ ያ ዝናብ ደግሞ ዘንቦባቸው ልብሳቸውን ይነካውና ከልብሳቸው ጋር ተዋህዶ ሽታ ያመጣል። ያንን ሽታ ዲስክራይብ እያደረገው ነው በዚህ ሐዲስ መሰረት ነው። ሌላም አለ ሱነኑ ተርሚዚ ላይም አለ ያ ሐዲስ አህመድ ላይ ያለ ኢብኑ ማጃህ ላይ ያለ ብዙ ቦታ አለ። ሐዲሱ እንደዚህ ነው። ምናልባት ይሄን ጥያቄ ተደርጎ እየተነሳ ከነበረ ይገርማል። ብቻ እንደዚህ ነው። ሌላ ጥያቄ ካለ እንትን በል። እሺ ሳሂህ ቡካሪ መሰለኝ ሳሂህ ቡካሪ 457 ከዛ 537 ሳሂህ ቡካሪ 457 ራሱን የቻለ ነው። 537 ከባድ ነው እንደዚህ አይነት እንትን። እሺ ሐሳቡን አሁንም ልነግረኝ ትችላለህ ወይ? ሐሳቡን ንገረኝ። ልንገርህ። እሺ በመሐመድ ትምህርት መሰረት ዝንብ በአንድ ክንፏ መድኃኒት በአንድ ክንፏ በሽታ ስለምትይዝ በመጠጣቸው ውስጥ ስትገባ አውጥተው መጣል ተገቢ እንዳልሆነ ያስረዳሉ። እስኪ ስለዚህ ነገር ምን ትለኛለህ? እሺ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም እንዲሁም አሁን ዘመናዊ ሳይንስ እንዳረጋገጠው ዝንብ በአንደኛው ክንፏ መድኃኒትን በአንደኛው ክንፏ ደግሞ መርዛማ የሆነ ነገርን ትይዛለች። ሁሌ ዝንብ ወደ አንድ መጠጥ ውስጥ ስገባ የምትገባው በመርዛም በያዘችው ክንፍ ነው። ስለዚህ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም እንደዛ በሆነ ጊዜ ምን አድርጉ ብለዋል? ወደ ውስጥ ደፈቋት እና አውጧት። ከዛ ጠጧት ብለዋል አላሉ። ከፈለክ ጠጧል፣ ከፈለክ ተደፈዋል። ድሃ ከሆነ ይጠጣዋል ምንም ካሌለው፣ ካለህና ከጠገብክ ደግሞ ተደፈዋል። ጠጣው ግን አላለም። የእስልምናው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዝንብን ተስከታችሁ ጠጡ ይላል ነው። ጠጡ የሚል ሐዲስ የለም። ነክራ አውጡ ነው። ታስ ሜዲኬሽን ይባላል እንደዚህ ነገር ሕክምና ነው። እዛው መርዙን በግራ የመጣው መርዝ በቀኝ ይመታዋል ማለት ነው። ስለዚህ ሐዲሱ የሚያወራው ስለዛ ነው። ጠማያ ሐዲሱ ግን ድሃ አለ ምንም የሚበላው የሚጠጣው የሌለው ያ አካል ቢጠጣው ምንም ችግር የለም። እሺ ሌላ አንድ ደግሞ ላንሳ በዚሁ ጉዳይ ማለት ነው። ጠይቅ፣ የተመቸህን ጠይቅ። እሺ የግመል ሽንት እንዲጠጡ ይፈቅድ ነበረ ይመስለኛል መሐመድ የግመል ሽንት ነብያችን መሐመድ ሰለላሁ ዐለይሂ ወሰለም እንዲጠጡ ይፈቅዳል። ነብያችን መሐመድ ሰለላሁ ዐለይሂ ወሰለም በሰሒህ አልቡኻሪ በተቀመጠው ሐዲስ መሰረት ከዑወይና የመጡ ሁለት ሰዎች ወደ ነብዩ ሰለላሁ ዐለይሂ ወሰለም መጥተው በመዲና በጣም መዲናው ሙቀት በጣም አስቸግሯቸው ነበር። ከዛ ያ የመዲናው ሙቀት አስቸግሯቸው ወደ ነብዩ ሰለላሁ ዐለይሂ ወሰለም ሲመጡ ይህንን ግመሌን ውሰዱ ወሽረቡ ሚን አልባኒሃ ወአብዋሊሃ ከወተቷም ከሽንቷም ጠጡ ብሎ ነብዩ ሰለላሁ ዐለይሂ ወሰለም ነገሯቸው። ከዛስ ምን ተፈጠረ? እነዚህ ሰዎች ያንን ወተትና ሽንቱን ቀላቅለው አደባልቀው ከጠጡ በኋላ ሰውነቶቻቸው ተስተካከሉ፣ መፋፋት ጀመሩ፣ ወደ ጤናቸው ተመለሱ ማለት ነው። በሌላ ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም የግመል ሽንት መድኃኒት መሆኑን ተናግረዋል። አሁንም ሞደርን ሳይንስ ዲቤተብል ነው ርዕሱ። ግማሾቹ ነው ይላሉ፣ ግማሾቹ ደግሞ እስካሁን ወርልድ ሄልዝ ምን ብሎ ነው ያስቀመጠው? እስካሁን የግመል ሽንት ለካንሰር አስተውሉ፣ ለካንሰር መድኃኒትነት ይውላል ለሚለው ነገር ሳይንቲፊክ የሆነ ኤቪደንስ አላገኘንም ብለው አስቀምጠዋል። ግን እኛ ሳይንቲፊክ ኤቪደንስ አልተገኘም ብለን ሳይንስ ትክክል ነው ነብያችን ተሳስተዋል አንልም። የግመል ሽንት መድኃኒት ነው። አሁንም ድረስ ብዙ አረብ ላይ በተለይ ይጠቀሙታል፣ እንደ ሜዲኬሽን ፕሮሰስ ይጠቀሙታል። በነብያችን ጊዜም ጥቅም ላይ ውሎ አድኗል፣ አሳይቷል። ይሄ ሐዲስ ላይ የሚገኝ ነው።
ከዑይና የመጡ ሰዎች ቀድመው የነገርኩልህ ታሪክ መሰረት ለሕክምና ተጠቅመውት ሰውነቶቻቸው ወደ ነበረበት እንዲመለስ ሆኗል። በዛ ጠይቅ። ሌላም አቢቲ እሺ አሁንም ደግሞ አቡ ዳውድ 19:3074 መሰለኝ። አይ እንደዚህ እንትን ይሻላል። ሐሳቡን ብታስቀምጥ ይሻላል። ሐሳቡን እነግራችኋለሁ። አይ እናንተ እንድታውቁት ነው እንጂ አይ ሚል የለም እንዳትሉኝ ከነ ምዕራፉ ልንገራችሁ ብዬ ነው። ችግር የለም። ሐሳቡን አንተ እንደዚህ ብለህ ትነግረኛለህ። እሺ ዘይነብ የተባለችው ሚስታቸው ከራስ ፀጉራቸው ላይ ቅማል ተቀምላቸው እንደነበረ በአቡ ዳውድ ተጽፏል። እንግዲህ እስኪ ምን ትለዋለህ? እሺ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም በሐዲስ መሰረት እንደተቀመጠው ካነት ተፍተሉ ረእሰ ረሱልላህ ሰለላሁ ዐለይሂ ወሰለም። ዘይነብ ብቻ አይደለችም፣ ሌሎችም ብዙ ቦታዎች መጥተዋል። ሌላ ቦታ ላይ እንደውም ሐታ የናም እስኪተኛ ድረስ ጭንቅላታቸውን ፈትል ታረጋቸዋለች። ተፍተል የሚለው አረብኛ ቃል ምን ማለት ነው ካልን ተፍተር ማለት መቅመል ማለት አይደለም። ላ በመጀመሪያ ደረጃ ተፍተል የሚለው አረብኛ ቃል የሚጠቅሰው ምን ማለት ነው? ጭንቅላትን ማሳጅ ማድረግ ጭምር ተፍተል ይባላል። ሰው እዛ ሐዲስ ላይ የሚያወራው ስለዛ ነው። ዑለማዎችን በዛ ደረጃ ላይ ተረዱ። ነገር ግን ወደ እንግሊዝኛው ሲያመጡት ትራንስሌት አድርጎታል። ማን ትራንስሌት እንዳደረገውም አናውቅም። እኛ ትክክለኛ አረብኛው ቃል የሚያወራው ሌሎች ሐዲሶች ላይ የተቀመጠው ነው። ሰለላሁ እንደውም እስኪተኙ ድረስ እንደዛ ያደርጉላቸው ነበር። ስለዚህ ገስ አድርጉ እስኪተኙ ድረስ እንደዛ ጭንቅላታቸውን ያደርጉላቸው ነበር ማለት ምን ማለት ነው? ጭንቅላታቸውን ማሳጅ ያደርጉላቸው ነበር። ሐዲሱ ስለዛ ነው የሚያወራው። አንድ ሁለተኛ ኢማም ማሊክ ረሂመሁላህ ተዓላ ይህን ጥያቄ ጠይቀው ሙወጣ ላይ ያስቀምጡታል። አላስቀምጡትም እርግጠኛ አይደለሁም፣ ተሕቂቅ አላደረኩትም ኪታቡን። ግን ተጠይቀው ኢማም ማሊክ ረሂመሁላህ ተዓላ ይሄ ቀምል የሚለው ነገር ቀምል ነው በአረብኛ ቅማል ማለት ቀምል የሚለው ነገር ሐዲሱ ላይ የለም። ነገር ግን ቢኖር ራሱ ምንድነው ችግሩ ብለው ያስቀመጡበት ሁኔታ አለ። አይ ከንጽህና አንፃር የሚነሳ ጥያቄ አለ ከተባለ ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ ላይ እንደተናገሩት ከእናንተ ፊት የነበሩ ነቢያቶች በብዙ ነገር ተፈትነዋል። ከዛ መካከል ደግሞ በቀምል ተፈትነዋል፣ በቅማል የተፈተነ ነብይ አለ ብለው አስቀምጠዋል። ከዛ አንፃር ነው ነብዩ ሰለላሁ ዐለይሂ ወሰለም እዛ ሐዲስ ላይ የሱነን አቢ ዳውድ ላይ የተጠቀሰው ሐዲስ ላይ ቅማል የሚል ነገር ሽታውም የለም። እሺ ቆንጆ፣ አንድ የመጨረሻ ጥያቄ አለኝ። ይሄን እንኳን ብዙ መምህሮች ሲያስተምሩ ሰምቻለሁ፣ የእናንተ መምህሮች ኡስታዞች ማለት ነው። እና 3 ኡስታዝ ሰምቻለሁ። ሶስቱም የተለያየ እንትን ነው ያሉት። እናንተ የምትሉት ነገር ካለ ብዬ ነው። እሺ እኔን አራተኛ ልታረገኝ ነው? እሺ ቀጥል። ምናልባት የምታረጋግጠው ከሆነ ብዬ ነው። እሺ ቀጥል። ማለት የሰው ልጅ ከሞተ በኋላ በገነት ነው። አንደኛው መምህር 2 ሚስቶችን ያገባል ይላል። አንደኛው 32፣ አንደኛው 70 ምናምን 71 እንደዛ አካባቢ ሲያስተምሩ ሰምቻለሁ። እና የትኛው ነው ትክክል ወይንስ ምንድነው? እሺ አንድ ሰው ከሞተ በኋላ በገነት 2 ሚስት ያገባል፣ 70 ሚስት ያገባል፣ ከዛም በላይ ያገባል። ሁሉም ትክክል ነው። ምን ማለት ነው ካለ ነብዩ ሰለላሁ ዐለይሂ ወሰለም በሐዲታቸው ላይ ሰሒህ አልቡኻሪ ላይ በመጣው ሐዲስ መሰረት ለአንድ ወንድ 2 ሚስት አለው ብሎ አስቀምጧል። ለማንኛውም ሊትራል ለሆነ ሰው 2 ሚስት አለው ብሎ አስቀምጧል። በሌላ ቦታ ደግሞ ሸሂድ ለሆኑ መስዋዕት ለሆኑ ሰዎች ለሁም 70 አለላቸው አሉ። 70 ሲሉ 70 ማለት በቁጥር ደረጃ ነው? ላ ወላሂ እንደዛ አይደለም። ምክንያቱም ምን ማለት ነው? አላህ ሱብሓነሁ ወተዓላ ሱረቱል አንፋል ላይ ለነብዩ ሰለላሁ ዐለይሂ ወሰለም ለነዛ መናፍቃኖች ኢንተስተግፊር ለሁም 70 መረተን ፈለየግፊር አላሁ ለሁም፣ ለነዛ አካላት 70 ጊዜ ይቅርታ ብጠይቅላቸው አላህ ይቅር ይላቸው ማለት ነው። 70 ጊዜ ይቅርታ ቢጠይቅላቸው አላህ ይቅር ባይላቸው ቢሆን ማለት ከ70 ጊዜ በላይ ከጠየቁ ይቅር ይላቸዋል ማለት ነው? አይደለም። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ ላይ ምን አሉ? ወላሂ አላህ ሱብሓነሁ ወተዓላ ከ70 ጊዜ በላይ ይቅርታ ብጠይቅ ይቅርታ እንደሚላቸው ባቅ ኖሮ እጠይቅላቸው ነበር አለ። 70 የሚለው አረብኛ ቃል ምን ማለት ነው ካለን 70 የሚለው አረብኛ ቃል ብዛትን ያመለክታል። ብዙ ሚስት የመሰጠት ሁኔታ ያመለክታል። ስለዚህ ሸሂዶች ሸሂድ የምንላቸው መስዋዕት ሆነው የሞቱ አካላቶች ናቸው። ለነሱ የተለየ ነገር የተለየ ስጦታ ይሰጣቸዋል በአምላክ ማለት ነው። ከዛ ደረጃ ብዙ ሚስት እንደሚሰጣቸውም ተናግሯል። ኢቨን እኔ ጀነት ልግባ እንጂ 1000 ሚስት ይሰጠኝ ለምን ትመቀኛለች? ምን አገባችሁ?
እንደዛ ነው። ግን ዑለማዎች ሌላውም ሰባ ይሰጧል የሚለው ነቅል ኢብኑ ቀይም ተዓላ ሀዲል አርዋህ የሚል ኪታባቸው ላይ በጣም በስለ ጀነት እያንዳንዱን ነገራት በዳሰሱበት መጽሐፋቸው ላይ ወዛሂሩ አነ ሊኩል ረጁሊን ምራአታን አይ ዘውጀታን ለአንድ ወንድ ለእያንዳንዱ በነፍስ ወከፍ ሁለት ሚስት እንደሚኖረው ተናግረዋል። ወላሁ አዕለም። ስለዚህ ወይ እዛ ገብቼ ኮኔክሽን ካለ አሳውቃለሁ። ኮኔክሽን ካለ አሳውቃለሁ። እዛ ከገባው ዱዓ አድርጉልኝ ያ ጀማ። አላህ ከገባው የደረሰኝን ቼክ አድርጌ እንትን አሜን። እሺ ሌላ ጥያቄ ካለ መቀጠል ትችላለህ። በቃ አመሰግናለሁ፣ በጣም አመሰግናለሁ። እንግዲህ ሌላ ጥያቄ ሲኖረኝ እመጣለሁ። ጥያቄ ቅድም የጠየከኝን ጥያቄ የምትደግምልኝ ደስ ይለኛል። ይሄ ልመጣለሁ ከቻልኩ። እሺ እኔ ያው ጥያቄ ምንድነው ሁሌ ቁጥር የሚባለው ነገር ከአካል ጋር የተገናኘ ነው ማለት አሁን ስንት ሰው አለ ስንል አዎ በቃ ችግር የለም ሁሉም መልሳለሁ። ግን አንድ ነገር ልንገራችሁ ደግሞ መጽሐፍ ቅዱስ እያነበባችሁ ማለት ምንድነው የሚባል ነገር አለ። መጽሐፍ ቅዱስ ትርጓሜ አንድምታ የሚባል ነገር አለ እና እንደዚህ እንደሚነበበው መተርጎም አይቻልም። የራሱ ትርጓሜ አለው እና እንደዛ በራሳችሁ ትርጓሜ ከወሰዳችሁት ማለት ነው ልክ እንደ ጴንጤ ማለት ነው። ጴንጤ አሁን መጽሐፍ ትርጉምን በራሱ ነው የሚተረጉም እና አንድምታ የሚባል ነገር አለ። እሱን ካነበባችሁ ምናልባት እስኪ ሞክሩ፣ አንድምታ ታገኙታላችሁ። አንብቡና ጥያቄ ካለ ይቻላል። እሺ እኔ በተቻለ መጠን አንድምታን እንደመፈተሽ እሞክራለሁ ማለሳችሁ ጥቅሶች ላይ። ከዚህ ላይም ደግሞ አነባለሁ። ጥሩ ምክር ነው። አንበብ ብሎ የመከረን ሰው ባይዘው በምንም አይነት ሁኔታ ዲና አይደረግም። ትክክል ነው። አይ ስላመንበት ነው እኮ እኛም አይደለም እናመልከው። ትክክል እናነባለን። ትክክል አንብቡ በትክክል። የመጽሐፍ ቅዱስ ትርጓሜዎች ብዙ አሉ። አንብቡ ማለት ብዙ ስለ ባንዱ እንትን የተለያየ ሳይሆን ምዕራፍ አለው አይደል? የእንትና ምዕራፍ የማቴዎስ ወንጌል የእንትና ወንጌል የሁሉም ትርጓሜ ለብቻ መጽሐፍም አለ፣ በአንድ መጽሐፍም አለ። እሱን አንብቡ። አለኛ አንድም ታው አለ። ትክክል እናነባለን። ቴንኪው ጥሩ ለጸባይም ለሁሉ ነገር ቴንኪው በጣም እሺ። እናመሰግናለን። ኢንሻአላህ። እሺ ኤፍሬም የማነ አለ ኤፊ ይለን ወላሂ በዚህ ወደ ሰላት ልሄድ ነው። ደክሞኛል። ኦንላይን ነኝ። እንቅልፍ የለም ከትናንት ጀምሮ። እሺ ኤፍሬም የለም መሰለኝ። ኤፍሬምንም አወርዱት። ሄለን ኤፊ አለህ እንዴት ነህ? ሰላም ነው? ጥያቄ ካለ ጠይቅ። በቃ ወይኔ አስገቡት። ሪፖርት ላይ ነው። እሺ አስገቡት። በስተት ነው ያወረደው። ዲን በቀለን አስገቧቸው። ሰላም አለይኩም ያ ጀማዓ። አቡኬ እንዴት ነህ? ወአለይኩም ሰላም ወራህመቱላህ። እንዴት ነህ? ሰላም ነህ? አንድ ጥያቄ ነበረ ልጁን ሳይወጣ ወይም የሆነ መልስ እንድትመልሱ ሊፈልግ የነበረ የኦርቶዶክስ ጓደኛ አለኝና እዚህ ጋር ብዙ ጊዜ የምናነሳው ጥያቄ አለ። እኔም የምመልስለት መልስ አለ፣ እሱም የሚመልስልኝ መልስ አለና በዚህ በትዳር ጉዳይ ነው ጥያቄ እና ልጁም ሳይወጣ ቢቲ ምናልባት የሚያውቀው ነገር ሊኖር ስለሚችል እንዲመልስልኝ ፈልጌ ነው። በክርስትና አስተምሮት ለአንድ ወንድ ስንት ሚስት ይፈቀዳል? ያኔ እነሱ የኛን እስልምናን በሚተቹበት መሰረት ነው የምጠይቀው። አንደኛ። ሁለተኛ ደግሞ ትዳር ሲይዙ በእነሱ በክርስትና ምን አድርጉ ብሎ የኛ ጌታ ብለው የሚያስቡት ወይም ፈጣሪ ብለው የሚያስቡት ምን መስፈርት አስቀምጦላቸዋል? ለክርስትና ነው ጥያቄ። ሌላ ቤት ሂጅ መጠየቅ ስላልፈለግኩኝ ነው። እሺ ልመልስልሽ። እንደ ሚስት ከሆነ አንድ ብቻ ነው የተፈቀደው።
በመጀመሪያው ጥያቄ ማለት ነው። አንድ ሚስት ብቻ ነው የተፈቀደው። አንድ ሚስት አግቦ ያልሆነ ታሳየኛለህ? አግቦ ያለበትን አሳያለሁ፣ ምንም ችግር የለም። እሺ ስታገቡስ ምንድን ነው አድርጉ የተባለው? በእናንተ የተፈቀደላችሁ። በእኛ መቼም ኒካህ ማድረግ ለሙስሊም ዋጅብ ነው። በእናንተ እንዴት ማለት ምን አድርጉ? ለምሳሌ ምን አይነት ለምሳሌ ምን? እኛ ሙስሊሞች ስንጋባ ኒካህ እናስራለን። ኒካህ ይባላል በእኛ ማለት ነው። በእኛ ደግሞ ተክሊል እና ቁርባን ይባላል። ማን ነው እንደዛ አድርጎ ያለው? ፈጣሪ። የአንድ ሰው አንዲት ተጣጣች። አንዲት ሰው አንዲት የተወለደች አንዲት የእግዚአብሔር ነቢያቶች በሙሉ እዚህ ጋር ላሳያችሁ። የእግዚአብሔር ነቢያቶች በሙሉ እነ ዳዊት እነ ሰለሞን ምናምን ከብዙ ሚስት ነው ያገቡት። ለምሳሌ ዳዊት ብንመለከት ከአንድ በላይ ሚስት አግብቷል። ከዛ ያንንም እግዚአብሔር ምንም አላለውም። እንደውም ምን አለው ታውቃላችሁ? እንደውም ሚስቶቹ ራሱ የሰጠው እግዚአብሔር እንደሆነ ይናገራል። እንደ ጥቅስ ከሄድም ማለት ነው። ላሳያችሁማ እዚህ ጋር እሺ። አንድ ነገር ልንገርሽ። እሺ በአንድ ጊዜ ብዙ ሚስት ማግባትና ፈቶ ማግባት የተለያየ ነው። ሳይፈታ ነው ላሳየኝ። ሳይፈታ በአንድ ጊዜ አሳየኝ። 1000 ከይቅርታ ጋር ወደ መስጂድ ሊሄድ ነው። ዲያቆን እናስገቡት። እስቲ አንድ ነገር ሲቀጥል ማለት ነው። አሁን ለምሳሌ ፈጣሪ አትግደሉ ብሏል። እኔ ስለገደልኩኝ ግደሉ ብሎ ፈቀደ ማለት አይደለም። አይ ነቢያቶች ናቸው። ለምን ሌላ ቦታ ለምን ሄዳለን? እግዚአብሔር ራሱ ምሳሌ ሲሰጥ ማለት ነው። ላሳየህማ ምሳሌ ሲሰጥ እኮ 2 ሚስቶች ነበሩኝ ብሎ ምሳሌ ሰጥ። እግዚአብሔር ምሳሌ ሲሰጥ 2 ሚስቶች ነበሩኝ። ያው የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ አለ ሕዝቅኤል ምዕራፍ 23 ቁጥር 1 ላይ የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ፣ የሰው ልጅ ሆይ የአንዲት እናት ልጆች የሆኑ 2 ሴቶች ነበሩ። ስንት? 2 ሴቶች። አስተውሉ። በግብፅም አመነዘሩ፣ እንደዚህ ሆኑ። ጾመኛ ነኝ። ስማቸው የታላቂቱ ኦሆሊባ የእህትየዋም የታላቅ ኦሆላ የእቺ ደግሞ ኦሆሊባ ነበረ። ለእኔም ሆኑ ዩሲ ለእኔም ሆኑ ማለት አገባዋቸው ማለት ነው። ወንድም ሴት ልጆችም ወለዱ። ለማን ሆኖ? ለዚህ ለአምላክ ሆኖ ማለት ነው። ያው ምሳሌ አነጋገር ነው፣ እንረዳለን። እኛ ድርቅ ብለን አንከራከር። ግን ምሳሌ ሲናገር በ2 ሚስት ነው ምሳሌ ሰጠው። በጣም የተጠላ ነገር ማለት አይደለም። አይ አንድ ሰው አደረገው ማለት አልከኝ፣ ግን እሱ ራሱ አድርጎታል እያልኩ ነው። በምሳሌም ቢሆን አድርጎታል። አንድ ሰው በሚጠላው ነገር ምሳሌ አይሰጥም ለምሳሌ። ከዛ እሱ ራሱ ደግሞ ሕግ አውጥቷል። እዚህ ጋር አሁን ቅድም እያስነበብኳችሁ ነበር። ያው ባላሳይ እንትን ግን ምናልባት ጸጥ ማለት ስላይገባኝ ነው የገባሁት በመሃል። ላሳየህማ እግዚአብሔር ያወጣውን ሕግ ላሳየህ። እዚህ ጋር መጀመሪያ ይህን ጥቅስ ተመልከተው። 2ኛ ሳሙኤል ምዕራፍ 12 ቁጥር 8 ላይ የጌታህንም ቤት ሰጠው ይለዋል። ለማን? ለዳዊት። የጌታህንም ሚስቶች በብብትህ ጣልኩልህ። ሚስት አይደለም ሚስቶች ማለት ብዜት ማለት ማን ነው? ጣዩ እግዚአብሔር ሕግ አውጥቷል። ዘዳግም ምዕራፍ 21 ቁጥር 15 ላይ ለአንድ ሰው አንዲት የተወደደች አንዲት የተጠላች 2 ሚስቶች ቢኖሩት እንዴት ማኖር እንዳለበት፣ ለእርሱም የተወደደችው ደግሞ የተጠላችው ልጅ ቢወልድ ምናምን እያለ እንዴት ማኖር እንዳለበት ተናግሯል። እዚህ ጋር ያው ለአንድ ሰው የጥቅሱ አጠቃላይ ስትመለከቱት ማለት ነው። እኛ ብዙ ሚስት ምናምን ኖርማሊ እንትን አታርጉት። ኢሹም አድርጋችሁ ባታነሱት ይሻላል። ዛትማች አያስኬድም ወዴት። ጥያቄውን እሱ ነው ያነሳው። ሲቀጥል እኔ አለምበትም። ምክንያቱም ብዙ ጊዜ
እያየሁ ነበር። እኔ በዚህ እንድትመልስ ዋናውን ኮንሴፕቱን ይይዙና ማለት ነው ዋናውን ክፍል ትተውት ይመጣሉ። ከዛ ምን ይላሉ? እንደዚህ ተብሏል ይላሉ። አዳምጠኝ ሀቢቢ፣ ላይ ያለውን ታሪክ ማንበብ ነው። አንተ አዲስ ተወው ሙስልምና ሲተቹ የሚውሉት ይሄን ያክል አግባለ 4 አግባለ እናንተ ነብይ ይሄን ያክል አገባ ወይም መገሌ እንደዚህ ይሄን ያክል እንዲታገቡ ተፈቅዶላችኋል እያሉ ሲተቹ የሚውሉት የእናንተ ናቸው። ይሄን ጥያቄ ስላነሳው ሊከፋህ አይገባም። ምክንያቱም አንተ እኔ እኮ ነገርኩህ በአንድ ጊዜ እስልምናውንም ክርስቲያኑንም ስለሚያውቀው እንደመለስልን አይጠየቅም። ብዙ ማግባት አይቻልም። እሱን እነግርሃለሁ። መልስህንም እሰጥሃለሁ። ችግር የለም። በአንድ ጊዜ ግን ደግሞ ከፈታ ልታገባበት የምትችለው መንገድ አለ። ምናልባት የምታገባበት መንገድ ሚስትህን የፈታህ እሷ በዝሙት መንገድ ከሆነ ብቻ ነው። እሷ በዝሙት መንገድ ባልከው መሰረት በአንድ ጊዜ መግባት አይቻልም። ባልከው መሰረት ምናልባት በ15 ቀን ወይ በወር ወይ በአመት 50 መቶ ከዛ በላይ ማግባት ይቻላል ማለት ነው። እንዲያን አባባል ሚስት እያለህ ነው ያልኩት። በአንድ ጊዜ ስልህ እኮ አንድ አግብተህ ቀጣይ ደግሞ ሌላ አንድ ሳይሆን ሚስት እያለህ ሌላ ሚስት ማግባት አትችልም። እና ደግሞ ማለት ነው ኦሪት እንትን ምንድነው ይሄ ማለት ብሉይ ኪዳን የነበረው ሰለሞን ማለት እኮ አሁን የነበረ አለ 700 ሚስቶች እያወራ ያለው ብሉይ ኪዳን ላይ ሰለሞን 700 ሚስቶች ነበሩት፣ 300 ቁባቶች ነበሩት። ሚስቶቹም ስንት ሚስት? 700 ሚስት፣ 300 ቁባት። ይሄ በአንድ ጊዜ የነበሩ ናቸው። ይሄ ሰለሞን ነው። ከዛ ሰለሞን መጥፎ ሰው ነው እንዴ ስንል አይደለም። ሰለሞን ከኢየሩሳሌም ምናን እያለ ይናገራል። እዚህ ጋር ብሉይ ኪዳን ነው፣ ጌታችን ከመምጣቱ በፊት የነበረ ነው። እሺ በአዲስ ኪዳንስ? በአዲስ ኪዳን ተስተካክሏል። ላሳየህ። በአዲስ ኪዳን ከአንድ በላይ ማግባት እንደሚቻል ወላሂ ይበል። ይሄን ጥቅስ ለማንም አላወጣውም ብዬ ነበረ። እስቲ አውጣውላ ማውጣት እኮ ሲታወጣ ታዲያ ማለት ነው አሁን ያለውን ሁለት ሴት እንዳገባ አይደለም ማውጣት ያለበት ከነ ሙሉ ማለት ነው። ኮንሴፕቷን ብቻ እንዳትይዝ። አይ እኔ ምንድነው ያው ብዙ ጊዜ ታውቃለህ መረጃ ወርቅ ነው እና መረጃ ስለምደብቅ ነው። አንድ መረጃ ዛሬ ላውጣና ደግሞ ላሳየህ። ከላይ ጀምሮ ታነበዋለህ። እሺ ጥቅስ ነው መሰጠህ ገብተህ ከላይ ስላለን ችግር የለም፣ ምንም ችግር የለም። እሺ ወጣ ልጅ ደግሞ ተጠያቂው ወጣ። እሺ እንየው እንዴት ነው? ያሳይ እሺ አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 2 ክፈትልኝ። መንገድ ላይ እየሄድኩኝ ነው ማውራ። አንደኛ ጢሞቴዎስ ስንት ነው ያልከኝ? ምዕራፍ 3 ቁጥር 2 ሞዴሬተሮች ካላችሁ ውይ ስልኬም 4% ሆነ። አው ክርስቲያኖቹን አስገቧቸው። ኤምኤ ምናምን የሚል ነበር፣ ዲያቆንም ነበር። አንዳንድ ጽፈው አሁን ያልክልኝ ምንድነው የሚለው? እስኪ አንብበው ጥቅሱን ከተመቸ። ወደ መስጂድ እየወጣ ነው። እየነገርከኝ
ጠፋችሁ በቃ እሱን ስናመጣ ላንብብላችሁ። እሺ ለእናንተ ምን እንደሚል ላንብብላችሁ። እሺ አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 2 እንግዲህ ኤጲስቆጶስ እንዲህ ሊሆን ይገባዋል፣ የማይነቀፍ የአንዲት ሚስት ባል፣ ልከኛ፣ ራሱን የሚገዛ እንደሚገባው የሚሰራ እንግዲህ ተቀባይ፣ ለማስተማር የሚበቃ ይላል። እንግዲህ ምንም 2 አግቡ 3 አግቡ የሚል የለም። ቴንክ ዩ። የአንዲት የኤጲስቆጶስ የስንት ሚስት ሊኖረው ይገባል ይላል? አንዲት ሚስት ነው ሊኖረው የሚገባው አይደለ? አዎ። እሺ ከዚያ ውጭ ያሉትስ? የት አለ? እዚህ ጎ 2 አገባ 3 አገባ የሚል የለም እኮ። እንግዲህ ኤጲስቆጶስ እኮ ነው የሚል። አዎ ሐሳብና ሙግቴን ተረዳ። አሁን እዚህ ጋር የኤጲስቆጶሶች ሲመረጡ አንድ ሚስት ያገቡ እየተመረጡ ነው። አንድ ሚስት ያገቡ እየተመረጡ ከሆነ ኤጲስቆጶስ ሆነው ከአንድ በላይ ሚስት ያገባዋሉ ወይስ የሉም? ሐሳቡን ተረዳ፣ ሙግቱን። ከዛ እንወርዳለን ወደ ጥቅሱ። ከዛ 11 ላይ ደግሞ ወርደን እንመለከታለን። በጣም ይቅርታ፣ ምናልባት አቢቲ ነው ኤፍሬም ነው እያወራ ያለው። አቢቲ እንትን ልል ነው ማውጣት አለብኝ። አረ ትርጉም ይላል እንዴ? ናገባ ከቸርች ፋዘር ላሳየህ። ተው በትርጉም እንደዚህ አታውጣ። ከቸርች ፋዘር ማስረጃ አሳያለሁ። አረ ትርጉም ሙሉ ሰው ነው ማለት የራሱ ስሜት ፈቃድ ያለው ሰው ነው የምትለኝ ወይስ እንዴት? ኢየሱስ ሰው ነው ስንል ምክንያቱም ችግሩ ምንድነው? ሰው ስል ይሄ ልክ እንደኛ ፍጡር ስጋ ፍጡር ነፍስ ምናምን አለ አይደለም? ፍጡርነት ነው። እሺ ጥሩ። ከዛ ብቻ ሰው ነው። አሁን እሱ ሰው አምላክ ነው አይደለም? ሰው አምላክ አይደለም። በዛ ሰው የተገለጠው ግን አምላክ ነው። የተገለጠው ማለት ፈቃዱ ላይ አተኩርልኝና ምናልባት አሁን እኔ ስሜት ፈቃዱ ቀጣለው ላይ ያልኩ። እሺ ቆላሳስ ክፈትልኝ እስቲ አንዴ። ቆላሳስን ክፈታ። ምን ያልኩ ግን አወኩት ጥቅሱን። ግን ቆይ ሐሳብህን እኔ አምናለሁ። በሙላት ይኖራል የሚለው ማለት ነው። ስለዚህ እሱን ነው እያወራሁት። ከቃሉ ስትልኝ እኮ ነው። ምክንያቱም ከቃሉ አሳየኝ ስላልክ ነው። ቃሉን ሳይሆን እኔ ሐሳቡ እንዲገባኝ ነው። ሐሳቡ ግን ከቃሉ ሲሆን ነው እንጂ ማውራክ እኔ ዝም። እሺ መልካም። ከቃሉም ትችላለህ። ክርስቶስ የሚባለው ሰው ለአብ ይታዘዛል ማለት ከአብ ጋር ይነጋገራል፣ ይታዘዛል፣ የራሱን መነጋገር ማለት ለምሳሌ የኔ ፈቃድ ሳይሆን ያንተ ፈቃድ ይሁን ይላል። ሰው በመሆኑ ያ ማለት ከአብ የተለየ ራሱን የቻለ አካል አለው፣ ማንነት አለው ማለት አይደለም። ሰው አይደለም። እንደዛ ከሆነ ታዲያ ማንነት የለውም በለኝ ወይ? እንደዛ ከሆነ ሰው የተለየ አሁን የሚታዘዘውም አሁን ለምሳሌ አሁን ቃል ስል ለምሳሌ ወይም ደግሞ ለምሳሌ ክርስቶስ ወይም ደግሞ ወልድ ስል ሲታዘዝም ወይም መለኮቱ ሌላ ቦታ ቁጭ ብሎ ወይ አምላክ ቀጥሉ እናንተ ችግር የለም። የምታዘዘውም የሚያደርገውም ምንም የሚሆነውም አምላክነቱ ሌላ ቦታ ሆነ ወይም ደግሞ አብ ሌላ ቦታ ቁጭ ብሎ ሳይሆን አብ በሙላት ነው ያለው። ሰው በመሆኑ ይታዘዛል፣ ሰው በመሆኑ ይጸልያል። ገብቷል? ሰው በመሆኑ ምን ይሆናል? ይደክማል። ከስጋ የተነሳ ስለደከመ ስለዚህ ከምን የተነሳ ከስጋ ሲመጣ ትቀጥላለህ። ህይወቴ አንቺንም ይጠይቃል፣ አንቺም ትጠይቂያለሽ። ትስማሚያለሽ? ያ ግን እምቢ አለኝ። እሱ ልጠይቀው ስል አንድ ጥያቄ ነው። እሱም ይጠይቃል። ይጠይቃል ግን ስንጠያይቅ ግን በማስረጃ ነው። አሁን እሱ ቅድም መጀመሪያ በማስረጃ ይጠይቃል። እሱ አንቺም ትጠይቂያለሽ። ኦኬ። በመጀመሪያ ደረጃ እሱ ከሱ መጽሐፍ ቅዱስ እንዲያመጣልኝ የምፈልገው አብ ወልድ መንፈስ ቅዱስ ማለት ኢየሱስ ነው ብሏል። እሱን አንድ እንዲያመጣልኝ እፈልጋለሁ። አንድ ቆይ ለጠቅልዬ ላመጣልህ ነው።
አሁን ዮሐንስ ራእይ ምዕራፍ 22 ከቁጥር 3 ጀምሮ እናንብበው። እንግዲህ አሁን ይሄን ምን ብለን እንደምትፈታው ለማወቅ ስለምፈልግ ነው። የእግዚአብሔርና የበጉ ዙፋን በእርሷ ውስጥ ይሆናል፣ ባሪያዎችም ያመልኩታል፣ ፊቱንም ያያሉ፣ ስሙም በግንባሮቻቸው ላይ ይሆናል ተብሎ ተጽፏል። የማንና የማን? የእግዚአብሔርና የበጉ ዙፋን። ታዲያ ይሄ የእግዚአብሔርና የበጉ የተባለው እንዴት አንድ ነው ማለት ነው? የእግዚአብሔርና የበጉ ዙፋን ሁለት ናቸው። እንዴት ነው እነዚህ አንድ ናቸው ማለት ነው? እሺ፣ በጣም አሪፍ። በመጀመሪያ ደረጃ ደስ የሚለው ነገር ሁለት ጥያቄ ነው ለጠየቅሽው። ሁለት አለኝ አለንም? አዎ። በጣም አሪፍ። እዚህ ጋር ሁላችሁም እንድትሰሙ የምፈልገው ነገር ራእይ 22 ከቁጥር 3 ላይ ከእንግዲህ ወዲህ መዝገብ ከቶ አይሆንም፣ የእግዚአብሔርና የበጉ ዙፋን በእርሱ ውስጥ ይሆናል፣ ባሪያዎችም ምን ያደርጉታል? ያመልኩታል፣ ፊቱንም ያያሉ። ፊታቸውን አይደለም፣ ፊቱንም። የሚታየው ፊት አንድ ነው። የእግዚአብሔርና የበጉ የማን ነው? የአብና የወልድ፣ የአምላክና የሰው። አምላክና ሰው እኛ የለም ብለን እናምናም። አብና ወልድ የለም ብለን እናምናም። አብና ወልድ ግን ወይ አምላክና ሰው ግን የተለዩ አካላት አይደሉም ነው። እዚህ ጋር የሚናገረው ስለ አምላክና ስለ ሰው ነው የሚናገረው። በጉ የተባለው ስለ ሰው ነው የሚናገረው። እግዚአብሔር ያለው ስለምንድን ነው? ስለ መለኮቱ ነው፣ ስለ አምላክነቱ ነው የሚናገረው። የእግዚአብሔርና የበጉ ዙፋን፣ የአምላክና የሰው፣ የአብና የወልድ ስሙም ነው ብሎ ደስ የሚለው ነገር ቁጥር 4 ላይ ስሙም በግንባሮቻቸው ይሆናል። የትኛው ምን የሚል ስም ነው? በኋላ በጥያቄ ጊዜ እመጣለሁ። እሱን ችግር ደስ የሚለው ነገር እሱ ነገር በደንብ እንትን አድርገበት ይችላል። የምታየውም ደግሞ አንድ ፊት ነው። ደስ የሚለው ነገር አይተሽ ከሆነ ፊቱንም ጥያቄ ነው እኔ ያልኩህ። ኧረ እኔ እየመለስኩ ነው። ቆይ ነው እዚህ ጋር የተጠቀሰው እግዚአብሔርና በጉ ነው ተብሎ አንተ አንድ ነው ምንድን ነው ያልኩትሽ? ምንድን ነው ያልኩት? አሁን ስመልስ ምንድን ነው የተናገርኩት? አንተ ስሙ ጋር ነው ሄድኩ። ስሙ ጋር ዘለነ። ኧረ አይደለም እባክሽ። አሁንም ስሚኝ። አሁን ልመልስልሽ። የእግዚአብሔርና የበጉ የሚለው የአብና የወልድ የአምላክና የሰው አንድ አካል ነው ወይስ ሁለት ነው? እዚህ ጋር ያለው መልስልኝ። አምላክና ሰው እኮ አንድ አካል ነው የኔ እናት። እዚህ ጋር እግዚአብሔር በግ ነው ማለት ነው? አዎ አምላክና ሰው ነው። በጉ የሚለው ስለ ሰው ነው የሚናገረው። እግዚአብሔር የሚለው ስለ አምላክ ነው የሚናገረው። የእግዚአብሔርና የበጉ ስለ የአምላክና የሰው ሁለት የተለያዩትን ነው። በጉ ኢየሱስ ክርስቶስ ነው። እዚህ ጋር እግዚአብሔር ነው፣ አብ ነው። በጣም አሪፍ። ችግር የለም። እኔ እሱ ምን አለ መሰለህ፣ ደስ የሚለው ነገር ምን አለ መሰለህ፣ አንቺ ጠየቅሽኝ አይደለ? የራሴን አስቀመጥኩ አይደለ? በኋላ ግን ትመጣብሽ ተዘጋጅበት። አንቺ የራሴ መረጥ ይሄ ነው። በእኔ እውቀት ላይ ሆኜ መመልስልሽ ያውሻል። መረዳት ሳይሆን ይገፉ ሁለት ነው። ልክ ሳሚ ሁለት የመሰለሽ ለአንቺ ነው። የእግዚአብሔርና የበጉ የሚለው የአብና የወልድ የአምላክና የሰው። በጉ የተባለው ሰው ነው። በጉ የተባለው አመለኮት አለ እንዴ? በጉ የተባለው ሰው ነው። በጉ የተባለው ስለ ሰው ነው። ስለ ሰውነቱ ነው የሚናገረው። ስለ አምላክነቱ ነው፣ ስለ ሰውነቱ ነው እያልኩ እኮ ነው የኔነት። ስለዚህ አብ ሰው ሆኗል ማለት ነው በለው። አንድ እኮ ኧረ ስለ አብና ስለ ያ ማንኛው እኮ ነው የሚሄድልክ ያለው ቅድም አንድ ነው ስላልከኝ። እሺ በቃ አንድ አብና ለምሳሌ ኢየሱስን አምላክም ሰውም ትያለሽ አይደል? እዚህ ጋር ቁምና መጀመሪያ መልስልኝ። እግዚአብሔር እና እሱ እኮ ነው እያልኩሽ አይደል? ኢየሱስን አምላክና ሰው ስትይ አሁንም እየነገርኩሽ ነው የኔ እናት። መቀበል አለመቀበል ያንቺ ነው። ጥያቄን አሁን ደግሜ ልመልስልሽ፣ መልሱን ተቀባይ። የእግዚአብሔርና የበጉ እያለ የምናገረው የአብና የወልድ የአምላክና የሰው። በጉ የሚለው እዚህ ጋር ስለ ሰው ነው የሚናገረው። እግዚአብሔር የሚለው ስለ አምላክ ነው የሚናገረው። ስለዚህ የአምላክና የበጉ ዙፋን አንድ ዙፋን ያለው አንድ ፊት ነው ያለው። አንድ ዙፋን፣ አንድ ፊት፣ አንድ ስም። የሁለት ነው እዚህ ጋር የሚጠቅሰው እግዚአብሔር እና በጉ ካለ በኋላ። እሺ በቃ አንቺ ብዙ ዙፋን ማድረግ ትችላለሽ። አንድ ዙፋን፣ አንድ ፊት፣ አንድ ስም ነው የሚያሳየው። ራዕይ 22 3 እና 4 የመጀመሪያ ጥያቄሽን መልሼልሻለሁ። መለስልኝ ቢሆን በልቀጥልልኝ። አሁን የጠየቅኩን ጥያቄ ኢየሱስ አብ ነው ወልድ ነው መንፈስ ቅዱስ ነው ብሎ የሚያመጣውን ቃል በቃል አንጣ። በጣም አሪፍ። በመጀመሪያ ደረጃ ይህንን ትምህርት አሁን ስትጠይቂ ኢየሱስ የአብን ወልድ መንፈስ ቅዱስ እንደሆነ ኢየሱስ የሚለው ኢየሱስ ስም ነው። በመጀመሪያ አሁንም በደንብ ስሜ አልመለስክም ምናምን እንዳትዪ። ኢየሱስ የሚለው ስም ነው። ስም ያ ስም በማቴዎስ ወንጌል 28 ላይ ሁላችሁም እንደምታውቁ ኢየሱስ ክርስቶስ ለሐዋርያቶቹ ትእዛዝ ሰጥቷል። ምን ብሎ? እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም በአብ በወልድ በመንፈስ ቅዱስ ስም እንዳጠምቁ
ለማን? ለሐዋርያቶች ትእዛዝ ሰጠው። ማን? ራሱ ኢየሱስ። ኢየሱስ ትእዛዝ የሰጠውን ያንን ትእዛዝ ተቀብሎ ሐዋርያቶች በማን ስም አፕላይ አረጉ? በማን ያንን ስም ማን ብሎ አሳዩ? ጥምቀትን ሄደን መፈለግ ነው። ሐዋርያቶች በማን ስም አጠመቁ? ሰው በዋስም በማን ስም ተጠመቀ? በኢየሱስ ስም። ስለዚህ ምን ብሎ ነው ያላቸው? በአብ በወልድ በመንፈስ ቅዱስ ስም አጥምቁ ነው ያላቸው። ስለዚህ ሐዋርያት ሥራ 2:38 አልመለስክልኝም እኮ ጥያቄውን። አንተ ምን ብለህ? ኧረ እባክሽ ኖ እንደሱ አይደለም ያልከው። መጀመሪያ ኢየሱስ ስም አብ ወልድ መንፈስ ቅዱስ ነው የሚለውን አንጣልኝ ማስረጃ። ምንድን ነው የምናገረው? እኔ ምንድን ነው እያወራሁ ያለሁት? ጥቅስ የት አለ? ስጠኝ ማስረጃ። ለምን መጽሐፍ ቅዱስ ማውራውን ብቻ ድገምኝ። ምንድን ነው እያወራሁ ያለሁት? ማውራውን ብቻ ድገምኝ አንቺ። የኔ ጥያቄ ቅድም ኢየሱስ ክርስቶስ አብም ወልድ መንፈስ ቅዱስ